ስለነሱ እለምናለሁ ያለው ቃሉ አሁንም ቋሚ ስለሆነ እስከ ዕለተ ምጽአት ያለ ስለሆነ ለዚህ ነው ቅዱስ ጳውሎስ በሮሜ 8:34 ላይ ይማልዳል ያለ ለዚህ ነው። ብፁዕ አቡነ በርናባስ ወደ ፍኖተ ጽድቅ የሄዱት እሳቸው ራሱ በተሐድሶ አቶ መጋቢ አእላፍ ጸጋዬ የሚባሉት የተሐድሶ ደጋፊ የነ በጋሻው የነ ዓለም ሰገድ የገንዘብ IMF ያቸው ነበሩ፣ ወርልድ ባንካቸው ነበሩ። ይሄንም አይከዱም እሳቸው። አሁን ተመልሻለሁ ነው የሚሉት ወደ ቤተ ክርስቲያን። በእርግጥ አሁንም ይሄ መጣው ልትመለስ ነው የሚል ተከራካሪ እንዳለ ደግሞ እንኳን ደህና መጣህ የሚሉ አባቶችም እንዳሉ እያየሁ ነው። የርሶ እዛ መሄድ እርሶም ቅድም በውስጥ ያሉ የሚሉትን አንስተን የለ መሰላቸውን ስላገኙ ነው። እንደው ቢጤ የሚለውን ቋንቋውን ፈርቸው ነው። አንድ ጊዜ የተናገረው ለዘላለምም ነው የሚለውን ከተቀበል የቅዱሳን ምልጃ ምን ሊሆን ነው? በዛን ቀን ያደረገው ለዘላለም ይቀጥላል ሕያው ነው ካሉኝ ክርስቶስ በዕለተ ዓርብ ወይም በስጋዊ ጊዜ እንደመራብ እንደመጠማ እንደ ሰው ሲራብ ሲጠማ ነበር። ያም ሁሉ ሕያው ነው ወይ ይቀጥላል ወይ? ግሪክኛው በአብ ቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድነው ነው የኔ ጥያቄ። የራሱን ስጋ ለዘላለም ሕይወት ሰጥቶን ከዛ በኋላ ስጋውን መብላት ደሙን መጠጣት እንጂ ሕይወት የሚያስገኘው እሱን አማላጅ መጥራት አይደለም። የኃጢአት ስርየት ወደሚገኝበት ወደ ደሙ ወደ ራሱ ማድረስ ነው። ወደ ራሱ ማድረስ ነው። ተግባብተናል። GPS ብለው አሁን ያ በዕለተ ዓርብ ለነበሩት ቀራንዮ ላይ ያለቀ ነው። ከዛ በኋላ ሁሌ ይሄን ይላል ማለት አይደለም። እሱማ ክህደት ነው። አሁን እርሶ እንዲነግሩ የሚፈልገው ክርስቶስ ፈራጅ ነው አማላጅ ነው? በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። ማሳሰቢያ ለመስጠት ነው በመሃል የመጣሁት። ማሳሰቢያው እና ይቅርታም ለመጠየቅ ነው በዛው። ይሄ ቪዲዮ የተቀረጸው ህዳር ላይ ነበረ። ያኔ ከብፁዕ አቡነ በርናባስ ጋር ኢንተርቪውን ሰርተን ከሚበሉና ከማይበሉ እንስሳት መካከል የተወሰኑ ጉዳዮችን አንስተን ያ ቪዲዮ ወጣ። አህያ ብሎ አሉ የሚል መነጋገሪያ ሆኖ ስለነበረ የለም የዚህኛው ጉዳይ ሳይጠራ እኔ ያልኩት ሌላ ነው፣ ነገር ግን ተመልካቹ የተረዳኝ በሌላ መንገድ ነው እና አሁን ደግሞ በላዩ ይሄኛው ጉዳይ ቢወጣ ሌላ መደናገር ይፈጥራል፣ ስለዚህ አቆየው በሚል በሳቸው ጠያቂነት ነበረ ይሄ ቪዲዮ ያኔ ያልወጣው። ሰሞኑን ግን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ካሉት አባት ጋር በተያያዘ አስተምህሮታቸው በሊቃውንት ጉባኤ ተጠንቶ በአስቸኳይ እንዲቀርብ ተብለው ብፁዕ አቡነ ገብርኤል፣ ብፁዕ አቡነ በርናባስ፣ ብፁዕ አቡነ ፊልጶስ ሶስቱ አባቶች ስማቸው ተደጋግሞ በመነሳቱ ምክንያት ይህን ቪዲዮ ማውጫ ጊዜው አሁን እንደሆነ እንደ እግረኛ ወስነናል። ስለዚህ ብፁዕ አቡነ በርናባስን ሳናስፈቅድ ነው ይሄን ቪዲዮ ያወጣ ነው። በእርግጥ ደግሞ እንደ እግረኛው አንድን ሰው ኢንተርቪው እንስራ ብለን ፈቃዱን ጠይቀን ኢንተርቪው እንሰራለን እንጂ ኢንተርቪው ከሰራን በኋላ ኢንተርቪውን እንልቀቀው እናውጣው አናውጣው ብለን ፈቃድ የመጠየቅ ግዴታ የለብንም እንደ እግረኛው። ነገር ግን ብፁዕ አቡነ በርናባስ ታላቅ አረጋዊ አባትም እንደመሆናቸው ቢያንስ ቪዲዮውን ያለ ፈቃዳቸው በማውጣታችን እሳቸውን ይቅርታ መጠየቅ እንፈልጋለን። አሁን ወደ ቪዲዮው እንግባ። በቅርቡ ከዚህ ከቅዱስ ሲኖዶስ ስብሰባ ጎን ለጎን
ፍኖተ ጽድቅ ሚዲያ ላይ አንድ የእርስዎን ፎቶ ጉብኝትዎትን ማይቼ ነበረ። እሱ የጎበኙት አንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ከኦርቶዶክስ ተዋሕዶ መዝሙራት ውጪ የሆነ የሙዚቃ መሳሪያዎችን ሁሉ እያስገባ መዝሙሩን ከኦርቶዶክሳዊ ትውፊት እያስወጣ ነው ተብሎ ይታማል። ክርክሩም አለ ብዙ። እሱም ራሱ አይ እኔ ኢየሱስን ከፍ ለማድረግ ነው እንጂ እንዲህ ከታሰበማ እኔ ተዋለሁ እንደዚህ የሚል ብዙ የቀረጻቸውን መዝሙሮችም እንዳስቀመጠ ፋይል አድርጎ አላወጣም እንዳለ አውቃለሁ። ቻናሉም ላይ የለቀቃቸው በኋላ ፕራይቬት ያደረጋቸው መዝሙሮችም ነበሩ። በዚያ ሲገኙ ያዩቸው የሰሟቸው መዝሙሮችም ካሉ እንደውዛስ ምን እግር ጣሎት? ፍኖተ ጽድቅ በብዙ የሚታማ ነው። ኦርቶዶክስ ውስጥ ያለ ግን የሌላ ተብሎ ይታማል። በሌላ በኩል ደግሞ አንዳንድ መምህራን ደግሞ ይከራከሩለታል። ቤተክርስቲያን ደግሞ አሁን ቤተክርስቲያንን በማገዝ በምን በሚል ሁለት ስም ነው ያለው። እርስዎ ምን እግር ጣሎት? አንደኛ በዛውስ የሰሙት መዝሙር ካለ ያዩትም አንደኛ ዛሬ ሶሻል ሚዲያው የዘመኑ ጥበብ ዓለምን አንድ አዳራሽ አድርጓታል እና መዝሙራቸውን እከታተል ነበር፣ አዳምጥ ነበር ቀደም ጀምሮ። እኔ ምን ይሆኑ አሁን ሳያቸው አለባበሳቸው ምናቸው ምን ሳይ ከቤተ ክርስቲያን ብዙ ይራቅም አይደለም። ሳይ አንዳንድ የሚስተካከሉ ይሄን ቢጨምሩ የሚያሰኙ ነገሮች አሉ። ግን ያለባበሳቸው የዜማው ጣዕም ምኑን ሳየው በጣም ያስገርመኝ ነበር። ሳላውቅ ማለት እኔ ሰውየው ምን ይሁን ማን ይሁን እነሱም ምን ይሁኑ ማን ይሁኑ አላውቅም። ብቻ አንተ እንዳልከው በአንዳንድ ሚዲያዎች ሲነቅፉት አይነበረ ይወጣ ነው እንዲህ ያለ ነው የሚሉ አይነበር። ግን በአብዛኛው ደግሞ ሳይ ጳጳሳት እዚያ ሄደው ሲባርኩ ሲመርቁ ሲሉ ደግሞ አያለሁኝ። አሁን ግን ዘንድሮ በጣም በሚገርም ሁኔታ ይሄ እንደዚህ እንደናንተ ይሄ ስቱዲዮ አለ አይደለ? የቤተ ክርስቲያኗን ስቱዲዮ ዘመናዊ ለማድረግ ከ56 ሚሊዮን ብር በላይ ወጪ አውጥቶ እቃዎችን ከቻይና ከምናምጥቶ ፀሐይ አድርጎታል። ልክ እንደ ማንኛውም የመንግስት ሚዲያ አድርጎታል። በሱም ደግሞ በአደባባይ በአጠቃላይ ሰበካ ጉባኤ ስብሰባ ጊዜ ያሁን በሺ የሚቆጠር ህዝብ ባለበት ሊቃነ ጳጳሳት ፓትርያርኩ ባሉበት ሲሸለም ሲመረቅ አየሁኝ። በጣም ነው ደስ ያለኝ። ምክንያቱም ጀግና ማለት ማርከህ የራስህ ማድረግ ነው እንጂ ዝም ብለህ ቆስሎ ላይ ቆስል እየጨመርክ ከበሮቱ ማውጣት ጀግንነት አይደለም። ጀግንነት ማለት እንደምንም ጌታ እኮ ሙቶ ነው አይደል ያገኘን። ፈልጎ ያገኘን እኮ መከራ ተቀብሎ ሙቶ ነው። ፈልገህ ለማግኘት ያን የተሳሳተን ሰው በፍቅር መረብ ጠልፈህ እንዳሳ ወደ ቤትህ ለማምጣት ነው እንጂ ለማስወጣት ጥረት ማድረግ ማንንም የሚጠቅመው ዲያብሎስን ከሚያስደስት በቀርና ይህ ሰውዬ አላውቅም። የድሮውን አንዳንድ ስህተቶች ይኖሩበት አይኖሩበት ማውቀው ነገር የለም። አሁን ግን የማውቀው ግን በቤተ ክርስቲያኗ ሲሸለም ሲመረቅ በአባቶች ነው እና አሁን ማየት አለብኝ ብዬ ሄድኩኝ እና ሰውየው ደግሞ ሳየው በጣም ጽድቅን የተራበ ሰው ነው ለእኔ። እንዴ የኢትዮጵያ ሀብታሞች እኮ ምንም ሁሉም ባይሆኑም እንዴ ሀብት እግዚአብሔር ሲሰጣቸው እኮ የመጀመሪያው እርምጃ ከቤተ ክርስቲያን መቅረት። እንኳን እነሱ ልጆቻቸው አይሄዱም ወደ ቤተ ክርስቲያን፣ በሽታ ይተላለፍባቸዋል፣ በስነ ምግባር እንትን ይላሉ ምናምን ይሉና ቤት አስቀምጠው ኮምፒውተር፣ ላፕታፕ፣ ስልክ ይሰጧቸዋል። ዓለም ደግሞ እንደምታየው ይሄ ቴክኖሎጂ ወይ ይገላል ወይ ያድናል። የሚገለውን ይመርጣሉ ልጆቹ፣ ባልሆነ ሰው ይጠለፋሉ። ሰንበት ትምህርት ቤት ቢሄዱ ቃሉን ይሰማሉ፣ በመዝሙር መንፈሳዊ ጉልበት ያገኛሉ፣ ሞራል ይኖራቸዋል። ወደዚያ እንኳን እንዳይሄዱ ነው የሚያደርጓቸው። ይሄ በሀብት ብቻ ሳይሆን በስልጣን ብድግ አድርጎ ከአመድ እንደው ስልጣን ሲሰጣቸው የመጀመሪያው እርምጃ ከቤተክርስቲያን መቅረት ነው። እንዲህ አይነት ሰዎች ግን እንኳን ገንዘቤ እኔም የሱ ነኝ የሚሉ አሁን ስጠይቀው ከየት ነው ይሄ ሁሉ ገንዘብ በየጊዜው የምታወጣው ስል አስራቴ ነዋል። እኔ አስራቴን ላለመብላት ነዋል። አይ ይሄን ሁሉ የሚሰራው ለምሳሌ 56 ሚሊዮን አስራቱ ነው ማለት ነው። ይሄን ቢያደርጉልን የሀገራችን ሀብታሞች
የኢትዮጵያ ቤተክርስቲያን የት ደርሳ ነበር? ለምሳሌ የአሜሪካን ፓስተሮች የግል አውሮፕላን የሚገዙት ከየት መጥቶ ነው? ከአባላቱ አስራት ነው። እነዚያ አባላቱ ቢሊዮነሮች፣ ሚሊዮነሮች ናቸው። እነሱ አስራትን ይሰጣሉ፣ መንግስት ደግሞ ከታክስ ቀንሶ ይመልስላቸዋል። እና ከአስራታቸው ከነሱ አስራት ነው። እና የኛ የሀገራችን ሀብታሞች አስራታቸውን ለቤተ ክርስቲያን ቢሰጡ እንደዚህ ሰውዬ የት ደርሰን ነበር? ይሄ ጭቅጭቅ ሁሉ አይኖርም። አሁን እኮ የሚያጨቃጭቀው ምናምን የሚለው እኮ የዳቦ እጥረትም ይመስለኛል። አንዱ የዳቦ እጥረትና የመንፈሳዊ አቅም ማነስ ይመስለኛል። እና እኔ ሰውየውን በጣም ወድጀዋለሁ። ደግሞ መስተካከል ያለባቸው ነገሮች ካሉ ደግሞ ለመስተካከል ፈቃደኛ ነው፣ ለመታረም ፈቃደኛ ነው። አባቶች እናንተ ምከሩን፣ እናንተ ምሩን፣ እናንተ ንገሩን ያለብንን ጥፋት ካለብን ባይ ነው። እና ስለዚህ እንዲያውም በእውነት ያ እንዳየሁት ከሆነ ግብረ ሐዋርያትን የሐዋርያት ስራን በሙሉ በመዝሙር አወጡት። እንግዲህ ሰው ማንበብ ሰልችቶት የለም መስማት አይደለም። እና በሙሉ እንትኑን ወንጌሉን ማለት ግብረ ሐዋርያቱን እንዳለ በመዝሙር የዳዊትን መዝሙር መቼም በቤተ ክርስቲያናችን የምታውቀው ትልቁ ከልጅነት ጀምሮ የምንወደው ዳዊት ነው። የዳዊትን መዝሙር በመዝሙር በሙሉ ከፍካሬ ጀምሮ እስከ መጨረሻው ሰርተውታል። ዕብራውያንን እንዳለ ዕብራውያን መቼም ምንባቡ ግሩም ነው። እሱን በመዝሙር ሰርተውታል። መጽሐፍ ቅዱስን አሁን እንዳለ አሁን በመዝሙር መልክ እንዳለ እያስቀመጡት ነው። ምክንያቱም እግዚአብሔር ይመስገን ሰውየው ሀብት ሰጥቶታል። የስቱዲዮ ብዛት እዚያ ስታዩ ገናም ያስባል። እና እንደኔ እንደዚህ አይነቱን ሰው ወንድም አድርገህ አቅርበህ መጠቀም ነው ጥሩ ነው ማለት ነው። እና እንደዚያ ነው ያየሁት። አንዱ ብፁዕነቱ አንዱ የሚነቀፍበትም መምህራንም ሲከራከሩ የምሰማውን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሀብታም ከሆኑም ሀብታቸውን አስራት በኩራታቸውን ራሳቸውን ወደ ቤተክርስቲያን እንጂ የሚሰጡት ቤተክርስቲያን አከል እንቅስቃሴ በፋብሪካቸውም በግቢያቸውም አያደርጉም። በእርግጥ ቤታቸውን ለማስባረክ የአበነብሶቻቸው ሊሄዱ ይችላሉ። አቶ ጸጋዬ መጋቢ አላፍ የሚል ስም አላቸው መሰለኝ። እሳቸው ግን ግቢያቸው ውስጥ ቤተክርስቲያን አከል እንቅስቃሴ፣ ጸሎት፣ ፋብሪካው የሁሉም አማኝ እምነት ስራ የሚሰራበት ሊሆን ይችላል እና በግቢያቸውና በግዛታቸው ያን ያክል እንቅስቃሴ ጳጳሳትም እየሄዱ ስርዓት አምልኮ የሚፈጸምበት ትምህርትም መዝሙር የሚደረግበት የሚያደርጉት የሆነ ቀን የራሳቸው የሚያዙት የሚያደርጉት ምዕመን ናቸው። ክህነት የላቸው። ቤተክርስቲያን ፋብሪካቸው ውስጥ ምን ይሰራል? ለምን ራሳቸው ወደ ቤተክርስቲያን አይሄዱም? የግል ቤተክርስቲያንስ መስራት ስርዓተ ቀኖናዊ ነው ወይ? ይሄ ፕሮቴስታንታዊ አሰራር ነው። እንዲያውም በየሄዱበት አዳራሹን ሁሉ ቤተክርስቲያን አዳራሹን ሁሉ ያምልኮ ቦታ ማድረግ ፕሮቴስታንታዊ ነው፣ ተሐድሶአዊም ነው የሚሉ መከራከሪያዎች ስላሉ አንዱም የሱ ክርክር እሱ ነበረ። ይቻላል ወይ ግን ቤተክርስቲያን አከል እንቅስቃሴ በራስ በግቢ ማድረግ ክርስቲያናዊ ነው ወይ? ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 00 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅዎ። ይቻላል ወይ ግን ቤተክርስቲያን አከል እንቅስቃሴ በራስ በግቢ ማድረግ ክርስቲያናዊ ነው ወይ?
በእውነት እንዳለ ፋብሪካውን የእሱ ክብር መገለጫ ማድረግ ብቻ ሳይሆን ራሱን ሰጥቶ አላልኩ እኮ። አንድ ሰው ራሱን ካልሰጠ እኮ ሀብቱን አይሰጥም። ራሱ ተማርኳል፣ እንዳየሁት በፍቅሩ ተማርኳል። ይሄ ገንዘብ የመጣ ከሱ የተነሳ ነው፣ የሱ በረከት ነው፣ እኔም የሱ ነኝ። በኑሮዬ በገንዘቤ ሁሉ እሱ ሊከብርበት ይገባል ብሏል። ስለዚህ በራሱ ፋብሪካ ሙሉ ስልጣን አለው። በፋብሪካው እንዳየሁት እንደተረዳሁት ከሆነ ሕግ አለ። ሕጉን እንዳየሁት ከሆነ አንድ ወጣት በዚያ ፋብሪካ ውስጥ ወይም አንዲት ወጣት ማጨስ አይችሉም፣ ጫት መቃም አይችሉም፣ ሱሪ ወደ ታች ዝቅ አድርጎ መታጠቅ አይቻልም። ጥሩ አለባበስ፣ ኢትዮጵያዊ አለባበስ፣ ክብር ያለው አለባበስ ነው። ሴት ልጅ ዝም ብላ ጉርድ የሆነ ነገር ምናምን ለብሳ በዚያ መስራት አትችልም። ኢትዮጵያዊ አለባበስ እንዴ! እንኳንና በክርስትናው እስቲ በእስልምናውም እስቲ አልፎ ተርፎ እነ ሳውዲ አረቢያ አረቡን ዓለም ውሰድ። አሁን ሴቶቹ ተከፍነው አይደል የሚሆኑ በየመስሪያ ቤቱ የሚቀጠሩት ሁሉ አሁን እኛ ፓርላማው በምናምኑ አታይም እንዴ እንትን ብለው ነው። ያ የራሳቸው ነው ማለት ነው። እና ይሄ በፋብሪካው እንዲህ አይነት ስርዓት ማውጣት አለብኝ። ሰዎች ሰው እንዲሆኑ እንደው ሰርተው ደሞዝ ይዘው መሄድ ብቻ ሳይሆን እስኪ በህይወታቸውም ሰው የሚያከብራቸው ሰዎች እንዲሆኑ ላድርግ። ለምሳሌ እነዚህ ሰዎች ጫት ይቅሙ የነበሩ ትተዋል። እዚያ ሲገቡ ህጉ ስለሆነ የሚያጨሱ የነበሩ እንደተረዳው ትተዋል። ጸጉራቸውን ዝም ብለው የሚያንጨወርሩ የነበሩ ሰው ድሮ ጸጉር የሚያንጨወርረው ሲያብድ ነው፣ ሲታመም ነው። አሁን ስታያቸው ውበታቸው አሁን አንተ ብታንጨወርር አሁን ምን ያምርብሃል? አሁን ይሄ ግን አምሮብሃል፣ ውበት አለ። የለኝም ደግሞ ለውቷል ጸጉሬ እንጂ ያለውን የምታደርገው ትችል ነበር እሱስ። እና እንደጠቀማቸው ደግሞ በሃይማኖት በኩል ደግሞ የኔን ሃይማኖት ካልተከተላችሁ ኃይልም እንዳየሁት ከሆነ ሙስሊሞች አሉ፣ የራሳቸውን አክብረው መጠቀም ይችላሉ። ፕሮቴስታንቶች አሉ፣ የራሳቸውን ማክበራት ማንም ይነካቸው የለም። በራሳቸው እምነት መስገጃ አላቸው፣ መስገጃ አላቸው ሙስሊሞቹ የራሳቸው። እሱን አላየሁም። ምናልባት ይኖራቸዋል። ባይኖርና ቢጠይቁት ደግሞ ያደርጋል ሰውየው። ግን የእሱ እምነት ኦርቶዶክስ ነው። ይሄ እምነት መብቱ ነው። እና ለማንኛውም በዚያ ፋብሪካ ውስጥ የራሱ ስለሆነ የራሱ መብት አለው የፈለገውን ሕግ ማውጣት። የመንግስት ስራ ሲሆን ነው። አሁን ቤተ ክርስቲያን ሰርቷል አልከኝ። እኔ የተረዳሁት የዝዋይን ገዳም በየቤተ ክርስቲያኑ ያላደረገው መልካም ነገር የለም። አብያተ ክርስቲያናት እንዲጠናከሩ፣ ያልተሰሩት እንዲሰሩ፣ ተሰርተው ያረጁት እንዲታደሱ። አሁን የውሃ ችግር ነው ያለው በሀገራችን። ደግሞ ከፋብሪካው አንዱ የሚሰራው ይሄ ምንድን ነው የሚባለው? ታንከር ያልሰጠው ገዳም የለም፣ ያልሰጠው ቤተክርስቲያን የለም። እንደሰማሁት የማይመረቀው አባት የለም። ያን ሲያደርግ እንጂ ቤተክርስቲያን በፋብሪካው ውስጥ ሰርቶ አባቶች ሳይባርኩ ከሀገረ ስብከት አፈንግጦ በራሱ አምልኮ ስርዓትን ያከናውናል የሚል አልሰማሁም፣ አላየሁም። ግን አዳራሽ አለ እዚያ የወንጌል ትምህርት የሚሰጥበት እና በአጠቃላይ ሳየው እንዴት ነው እነዚህን ሰራተኞች በስጋቸው ብቻ ሳይሆን በህይወታቸው፣ በመንፈሳቸው፣ በሞራላቸው፣ በእምነታቸው ጠቅሟቸዋል። በእኛ ሰዎች እንዲሆኑ ነው ያደረገ እና እንዲህ የሚያደርግ ሀብታም ሰራተኞችን እንደ ቤተሰቡ እንደ ወንድሞቹ አይቶ ሰው እንዲሆኑ ሙስሊም ሳይል፣ ፕሮቴስታንት ሳይል፣ ቡዲስት ሳይል፣ ይሁዲ ሳይል፣ ኮሚኒስት ሳይል ሰው የሚሆኑበትን ራሳቸውን የሚጠቅሙበትን እንደገና በሃይማኖት በኩል ደግሞ በነፃ ፈቃዳቸው ሃይማኖታቸውን ደግሞ በተለይ ደግሞ ዘማሪያን በጣም ያን ያህል ዘማሪያን
ያን ያህል የመዝሙር መሳሪያና አሁን ያልነው መዝሙር የሚቀረጽበት ይህን ሁሉ አስበው ማድረጉ ለእኔ በእውነት እንደ እሱ አይነት ሀብታሞች በኢትዮጵያ ምድር ቢበዙልን እንዲያው ለኢትዮጵያዊነትና ኢትዮጵያውያን አይምሮ ገዝተው እኛ እኮ ኢትዮጵያውያን ነን፣ ባህል ያለን፣ ታሪክ ያለን፣ ዓለም ያወቀን ኩሩ ሕዝብ ነን ብለው በእውነት ኢትዮጵያውያን እንዲሆኑ ሰው እንዲሆኑ በእውነት የበለጠ ጉልበት ይሰጥ ነበር ቢሆን ማለት ነው። አሁን ብዙ ሀብታሞች አሉ ቤተክርስቲያንን የሚረዱ አሉ፣ ጥሩ ነው። ግን ይሄኛው ግን ሰራተኞችን ሁሉ እንደጠቀመ ሰው እንዳረጋቸው ነው የማየው። እና እንደዚያ ነው። እኔ በበኩሌ መርቄዋለሁ፣ ደስ ብሎኛል። እኔ ሌላ የሚባለውን ነገር አንዳንድ ጊዜ እኔ እንዲያውም ያለብኝን ችግር ልንገር። አንደኛ የሚታሰሩ ሰዎች ሁሉ ወንጀለኛ አይመስሉኝም። ምክንያቱም እኔ ራሴ በማላውቀው ነገር በቀይ ሽብሩ ጊዜ ብዙ ጊዜ ታስሬያለሁ። እዚያ እስር ቤት ሆኜ ደግሞ ብዙዎች እንደሚነግሩኝ ምንም የሌሉበት ነው ንጹሐን በቀይ ሽብር ያለቁት። ሌላው ደግሞ አሁን ቀደም እንዳልከው ደግሞ በዚህ ባስተምሮ በሃይማኖት በኩል ደግሞ በማላውቀው ነገር ሰዎች እየፈጠሩ የቱን ያህል አገልግሎትን እንደተፈታተኑት ምንም አሁን እግዚአብሔር ይመስገን ሲኖዶሱ አንድ ሲሆን ጋፕ ያለ ቢሆንም እኔ ሕይወቴን ሁሉ መስጠት ፈልገው ለቤተ ክርስቲያን ነው። ደግሞ በምችላት አቅም ጠበቃ መሆን ነው። ምክንያቱም ጳጳስ መሆን ካህን መሆን ማለት አፖሎጂስት ይባላል። የቤተ ክርስቲያን ጠበቃ ነው። ጥብቅና ደግሞ መቼም ሙያው ምን እንደሆነ ተመልከት እንግዲህ። ስለዚህ በተሰጠኝ ባለችኝ የጥብቅና ሙያ ተከራክሬ ማሸንፍበትን ቤተ ክርስቲያኔን ተከራክሬ ሰው እንደሚላት ወንጀለኛ ጥፋተኛ እንዳልሆነች የሰው የለጠፈባት እንጂ እሷ ይሄ ሰዎች የሚሉትን እንዳልሆነች ማሳየትን ድንጋይ በመወርወር እንዲህ በስድብ በእንትን አይደለም። ቤተ ክርስቲያኗ ለመወንጀል በጠቀሱበት ጥቅስ ያን በማፍረስ መረጃ ደግሞ ያን እንደሚሉት ሳይሆን እኛ የምንለው ግን እዚህ ተነስተን ነው የቃሉን መረጃ በመስጠት እና የምታገለው በሚችለው ሁሉ ግን እንዴት ቅድም እንዳልከው ብዙ ነገሮችን አያለሁኝ። ስለዚህ እኔ ሰው ሁሉ የሚባለው ሁሉ እንደኔ እየመሰለኝ በጣም እቸገራለሁ ማለት ነው። በጣም ጥሩ ነገር ነው የሰማሁትንም ነው ደግሞ ያነሱልኝ። ብፁዕ አቡነ በርናባስ ወደ ፍኖተ ጽድቅ የሄዱት እሳቸው ራሱ በተሐድሶ አቶ መጋቢ አእላፍ ጸጋዬ የሚባሉት የተሐድሶ ደጋፊ የነ በጋሻው የነ ዓለም ሰገድ የገንዘብ IMF ያቸው ነበሩ፣ ወርልድ ባንካቸው ነበሩ። ይሄንም አይከዱም እሳቸው። አሁን ተመልሻለሁ ነው የሚሉት ወደ ቤተ ክርስቲያን። በእርግጥ አሁንም ይሄ መጣው ልትመለስ ነው የሚል ተከራካሪ እንዳለ ደግሞ እንኳን ደህና መጣህ የሚሉ አባቶችም እንዳሉ እያየሁ ነው። የእርሶ እዛ መሄድ እርሶም ቅድም በውስጥ ያሉ የሚሉትን አንስተን የለ መሰላቸውን ስላገኙ ነው። እንደው ቢጤ የሚለውን ቋንቋውን ፈርቸው ነው። ሁለቱም በተወሰነ ይገናኛሉ የሚል ከውጭ ስለሰማሁ እርሶም ደግሞ እኔ አሁን የታማ ሁሉ በእኔ ስለደረሰ እሱም ላይ እንደዛ አልፈርድም ሲሉኝ እንደው የተወሰነ የታሪክ ተጋሪዮች ስላለ ይሆን እንዴ ብዬ ነው። ከይቅርታ ጋር ነው ግን ሐሳቡን እንደሱማ እንዳይባል የሊቃነ ጳጳሳት ፎቶ እንዳለ በቴሌቪዥን በስክሪን እንዳለ ፋብሪካው ግቢ በሙሉ የሊቃነ ጳጳሳቱ ነው ያለ እስከ ፓትርያርኩ ድረስ እና እነሱ በዚህ አንተ በምትለው መንገድ ሆነው ነው አይደለም። እና እኔ ደግሞ ያው ድሮ የሚሉት ሊሉ ስለፈለጉ ነው። ምን ነው እንደሱ እንደው ሀብት ኖሮኝ ባለኝ ሀብት ቤተክርስቲያንን ረድቼ በመስሪያ ቤቴ ያሉት 4000 5000 ሰራተኞች ሰው እንዲሆኑ አድርጌ አሁንም ደግሞ አባቶች ምሩኝ። በፊትም እኮ ሆኖ ከሆነ አሁን የምትለው እሱ እኮ አሁን የወንጌል ጥማት ነው። እንደማይው ከሆነ አሁን የተሻለ ሰባኪዎች ናቸው፣ የተሻለ መንፈሳውያን ናቸው፣ የተሻለ በህይወታቸው ወንጌሉን ይተረጉማሉ፣ እምነቱን ይተረጉማሉ ብሎ ሊሆን ይችላል። ኋላ ወደ ሌላ አቅጣጫ እየተቀየሩ ሲሄዱ ደግሞ የሰውዬ አይ እኔ እንደዚህ መስሎኝ ነው እንጂ እናቴስ አልለይም ብሎ ደግሞ ወደዚህ እንዳልከው ከሆነ ማለት ነው።
ስለዚህ በእውነቱ ስለሚመሳሰሉ ነው ላልከው ግን ምን ነው እሱን ሆኜ እንደሱ የሰራውን ስርች በተገኘሁኝ አልችልም፣ አቅሜ አይችልም እንጂ ሀብት አይነተ ብዙ ነው። እርሶ የእውቀት አለዎት፣ እሱ የጥሬው ነው፣ ይለያያል። እርሶም ሀብታም ነዎት ማለት ነው የእውቀት። አይ ምኑን ቅድምም በመግቢያው ስትል ሰምቻለሁ አዋቂ ምናምን ይህ ሁሉ የሚባለው ዝም ብሎ ነው። እውነቱን ለመናገር ከሆነ አዋቂ እሱ ብቻ ነው፣ ሊቅም እሱ ብቻ ነው፣ ሁሉ እሱ ብቻ ነው። ግን ዋናው ነገር ይሄ ሰውዬ ባለችው አቅም እንደ ይሄ ሰውዬ እኮ ወጣት ነው፣ መጨፈር እኮ ይችላል። ወጣ አይደለም እንዴ? ሌሎች እንደሚያደርጉት ማድረግ ይችላል። ዱባይ ሄዶ አሸዌ ገዳይ ማለት ነው ይችላል። ዓለሙን በቢሰጠው እንትን ማለት ይሄ ሰውዬ በእውነት እኔ በጣም ደግሞ ትሁት አንድ ሰው የእግዚአብሔር መንፈስ በውስጡ መሆኑን የምታውቀው ስብርብር ነው የሚል ራሱን ዝቅ ነው የሚያደርግ ብስለትን ነው የሚያሳይ። አሁን ለምሳሌ አሁን የብርቱካን ዛፍ እንበል ወይም ደግሞ የአፕል ዛፍ ወይም ደግሞ ይሆን በጣም የሚያፈራ ዛፍ ይኖራል አይደለ? በጣም አፍርቶ ሲበስል እኮ አይተው ከሆነ ቅርንጫፎቹ በሙሉ ወደታች ነው አይደል የሚያዘነብሉ። እና በክርስቲያናዊ ሕይወትም ሰው መብሰሉ የሚታወቅ ራስን ባዶ ያደርጋል። እንኳንና ገንዘቡን ለራሱን ለእግዚአብሔር ይሰጣል። እና እኔ ጥሩ ምልክት ነው የማየው፣ ብቻ ያስፈጽመው ነው የምለው። መጀመሪያ ላይ መግቢያ ላይ ስል ወደ ነበርኩት ሎቱ ስብሐት ብለው እርሶን ወደሚገልጹት ጉዳይ ልውሰደዎትና እዛ ላይ የእርሶን አስተምህሮ እርሶ የሚጠየቁበት ስለ ነገረ ክርስቶስ ሮሜ 8:34 እንዲያውም አንድ ቤተ ክርስቲያን ላይ ሲያስተምሩ ይማልዳል የሚለውን ይፈርዳል ብለው ጽፈዋል። ይሄ ወንጀል ነው። ነገር ግን ከስር በህዳጉ ደግሞ ተገደው እንደሆነ የምታውቁት በግሪኩ ግን ይማልዳል ነው የሚለው ብለው አሁን የታተመውን መጽሐፍ ቅዱስ መሆን የለበትም፣ ይማልዳል ነው መሆን ያለበት፣ ይፈርዳል መባል የለበትም፣ ይሄ ስህተት ነው ሲሉ ሰማሁ። በጣም ብዙ ሰዎች ደግሞ በተለይ እርሶን ራቅ ብለው ያሉ ሰዎች ኢየሱስ ክርስቶስ አማላጅ ነው ብለው ያስተምራሉ ሲሉ ሰማሁ። አሁን እርሶ እንዲነግሩ የሚፈልገው ክርስቶስ ፈራጅ ነው አማላጅ ነው ብዬ ነው። ፈራጅም ነው ማልዷልም። ምክንያቱም ሰውም አምላክም ስለሆነ ነው። የሰማይና የምድር ጌታ በሰማይና በምድር በአምላክነቱ በመለኮቱ ሙሉ የሆነ እሱ እንኳንና የሰው ልጆች ቅዱሳን መላእክት እንኳን በተፈጥሮ ዓይናቸው ሊያዩት የማይችሉ ዙፋኑን ተሸክመው የሚኖሩ ኪሩቤል መላ ሰውነታቸው ዓይን ነው ይላል። በክንፎቻቸው ሸፍነው ነው የሚኖሩ ማየት ስለማይችሉ። እነሱ ብርሃናውያን ናቸው፣ ረቂቃን ናቸው፣ እሳታውያን ናቸው። ግን የነሱ እሳትነት የነሱ ረቂቅነት ከሱ ጋር የሚነጻጸር ስላልሆነ ከዚያ በላይ የሚያቃጥል እሳት ስለሆነ አይተውት የማያውቁት ነክተውት የማያውቁት አዳም በራሱ ጥፋት ከሱ ስለተለየበት ተመልከት፣ የአዳምን ዘር እኛን ለማዳን ሰው የሆነው ለዚህ ነው። ያለ ወንድ ዘር ከድንግል ማርያም ሰው የሆነበት ምክንያት እኛን እኮ እንዳለን የተዋሃደን እኮ አምላክነቱ ሳያጠፋን እኛም ደግሞ በስጋችን የእሱን ክብር ሳንነካ በታቀው በማይለያይ ተዋህዶ እና የኛን አካሉን ከአካላችን ባህሪውን ከባህሪያችን ጋር አዋህዶ መቼም የድንግል ማርያም ነገር አስደናቂ ነው። በእሷ ማህፀን ውስጥ ነው መቼም ሁሉ የተከናወነው ያለ ወንድ ዘር። ለዚህ ነው አባቶቻችን ሌላው ሁለተኛ ሰማይ ናት ያሉት። ለዚህ ነው ሐና ወኢያቄም ወለዱ ሰማይ ወሙን ያሰርቀት ፀሐይ። ሐናና ኢያቄም ሰማይን ወለዱ። የወለዷት ሰማይ ደግሞ ፀሐይን አወጣች። የዓለምን የኃጢአት ጨለማ የገፈፈውን ፀሐይን አወጣች። ፀሐይ ክርስቶስን ማለት ነው።
እና መቼም በሰማይ የምትኖር አባታችን ሆይ የምንለው እኮ እሱ የሌለበት አለ ብለን አይደለም። እሱ የሌለበት ስፍራ የለም። እሱ እንዲያውም ወደ ላይ መውጣት፣ ወደ ታች መውረድ፣ ወደ ቀኝ ወደ ግራ የሚባል ነገር አይስማማው፣ ምሉ ነው በሁሉም። በሰማይ የምትኖር የምንልበት ምክንያት ስለ ልዕልናው ነው። ያ ልዕልናው እንዳለ ደግሞ በድንግል ማርያም ማህፀን ሲያድር እኛን ተዋህዶ አሁን ስለ ልዕልናው ደግሞ ድንግል ማርያምን ሌላዋ ሰማይ ብለናል እና በቤተልሔም ሕፃን ሆኖ የተወለደው በተዋህዶ ስሙ ኢየሱስ አዳኝ መድኃኒት የተባለው ክርስቶስ አማኑኤል ማለት ያው እግዚአብሔር ከኛ ጋር ማለት ነው። እና አጠቃላይ ሰው ሆኖ በምድር ላይ የተገለጠው ለዚህ ነው ማለት ነው። ስለዚህ ጥያቄን ያብራሩልኛል። ጥያቄ ግን ፈራጅ ነው አማላጅ ነው ላልኩት ጥያቄ ፈራጅም ማልዷልም ነው ያሉኝ። አቻ ቃሉ ፈራጅም ማላጅም ወይ ደግሞ ፈርዷልም ማልዷልም ነው ስርወቃ እንትኑ ቃሉ ብዬ ነው። ማልዷል መቼ ይፈርዳል መቼና እስከ መቼ? አሁን ባመጣት ኖሮ መጽሐፏን አሳየ ነበር። የትኛውን መጽሐፍ? ምልጃ እርቅና ሰላም ቤተ ክርስቲያን ላይ ሲያስተምሩ ስለዚህ ጉዳይ ሲያስተምሩ ይዘዋት ያየኋት ቤተ ክርስቲያን ከሆነች የአለቃ እያሌው ታምሩ ምልጃ እርቅና ሰላም የምትለዋችን ከሆነች ይዣታለሁ እኔ። በቃ እዚች ጋር ገጽ 26 ግባ እስቲ። ገጽ 26 እኔ ስለ እነሱ ለምናለሁ። እሱ ነው። እሱ እንግዲህ ዮሐንስ ወንጌል ምዕራፍ 17 ነው። ያዝ እሱን። እሺ እኔ ስለ እነሱ እለምናለሁ። በነገራችን ላይ ሊቀ ጠበብት አለቃ እያሌው ማለት በሊቃውንት ጉባኤ ሊቀመንበርነት በኢትዮጵያ ቤተክርስቲያን ከ30 ዓመት በላይ በሊቃውንት ጉባኤ ሊቀመንበርነት ከ30 ዓመት በላይ አገልግሏል። መቼም ሊቀ ጠበብት አለቃ እያሌውን መቼስ የማያውቅ የለም ኦርቶዶክስ ሆኖ። ስለዚህ የእሳቸው ነው ማለት ነው። የሊቃውንት ጉባኤ ሊቀመንበር የቤተ ክርስቲያኒቱ አባት በዶግማ በቀኖና ተጠያቂ ናቸው እና የእሳቸውን ማንነት አሁን ማያውቅ። ይሄን ከማንበቤ በፊት ራሱ እሳቸው እኮ የዛሬ 50-60 ዓመት የነበሩ ሰው ናቸው። በእርግጥ እሳቸውም ከመጽሐፍ ቅዱስ ጠቅሰው ነው የጻፉት። ከዚህ መጽሐፍ በፊት ራሱ መጽሐፍ ቅዱስ አለ አይደለም ወይ? ለምን ይሄኛውን አነባለሁ። በእርግጥ እሳቸው እኮ መጽሐፍ ቅዱስ እንዲያስቀመጡት የራሳቸው ሐሳብ እኮ አይደለም። የዮሐንስ ወንጌል ምዕራፍ 17 ነው አሁን የምታነበው። እሺ ላንብብልዎት። በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በርዎ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። የራሳቸው ሐሳብ እኮ አይደለም። የዮሐንስ ወንጌል ምዕራፍ 17 ነው አሁን የምታነበው። እሺ ላንብብልዎት። እሺ እኔ ስለ እነሱ እለምናለሁ ያለው ቃሉ ጊዜ የሚወስነው ሳይሆን እስከ ዓለም ፍጻሜ የሚሰራ ነው። ይህንንም እኔ የምለምንህ ስለ እነዚህ ብቻ አይደለም በቃላቸው ስለሚያምኑብኝ ጭምር ነው እንጂ ያለው ቃሉ ያጸናዋል። ዓለምን ሲፈጥር የተናገረው ቃሉ እስከ ዛሬ በመስራት ላይ እንዳለ እስከ ዓለም ፍጻሜም ሲሰራ እንደሚኖር ይህም እኔ ስለ እነሱ እለምናለሁ ያለው ቃሉ እስከ ዓለም ፍጻሜ ሲሰራ ይኖራል። ያ ማለት የዮሐንስ ወንጌል ምዕራፍ 17 እንግዲህ ሊቀ ካህናቱ ነው አይደል የተገለጠ። በሊቀ ካህን በሰውነቱ ነው። በሰውነቱ ወደ አባቱ እየለመነ ነው አሁን። ምክንያቱም እውነተኛው ሊቀ ካህናት ነው። እውነተኛው ካህን ነው። ኃጢአት የሌለበት ነው። እንዲያውም በጣም የሚገርመው የብሉይ ኪዳን ሊቃነ ካህናት የበግ ደም ይዘው ነው አይደል የሚቀርቡ። ያው ከጊዜያዊ ኃጢአት መቅሰፍት ነው እንጂ ከዘላለሙ ሞት
እንኳን እነሱም አይዱን እንኳን ሌላውን እና አሁን ራሱ መስዋዕት ሊሆን ነው የቀረበው። ራሱ መስዋዕት ነው፣ መስዋዕት አቅራቢ ነው። በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር መስዋዕት ተቀባይ ነው። ሁልጊዜ ኢየሱስ ክርስቶስን ስናይ ሁለት አካላት አንድ አካል ሆነው እናያለን። የማይለያይ በተዋህዶ ሁለትነትን ያልተጠፋፋ ሁለትነትን እናያለን በተዋህዶ። ስለዚህ አሁን ኢየሱስ ክርስቶስ ማለት ሰውም አምላክም ነው። በሰውነቱ ካህን ሊቀ ካህናት ሆኖ እየጸለየላቸው ነው ወደ አባቱ አሁን ሲጸልይ እምቢ የማይባል ጸሎት ነው። ለምን? አንደኛ ያለ ኃጢአት የተገለጠ ካህን ነው፣ ንጹሕ ነው። ሁለተኛ ደግሞ በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር ጩኸት ሰሚ ነው። አየህ፣ ራሱ ለማኝ ነው፣ ራሱ እንደው ገና ተለማኝ ነው፣ ራሱ ሰሚ ነው፣ ራሱ ፈራጅ ነው። ስለዚህ አሁን እሱ ላይ ሲለምን አባቱን በሰውነቱ ነው ማለት ነው። በሰውነቱ ስል ስግው ቃል ነው። አሁን በሰውነቱ የሚናገረው ራሱ ቃል ነው፣ ወልድ ነው። ተግባብተናል። መለኮት ነው፣ ፈጣሪ ነው። ፈጣሪ ግን ወደ ፈጣሪ መለመን አይችልም አይደል? አምላክ ወደ አምላክ መለመን አይችልም። ግን መለመን እንዲችል ያደረገው ሰውም ስለሆነ በሰውነቱ ነው፣ በተዋህዶ አካል ነው የሚለምነው። እና ምንድን ነው ያለው? እነዚህ የምታያቸው ያንተ ደቀ መዛሙርት፣ የኔ ደቀ መዛሙርት ስለ እነሱ ለምንሃለሁ። ቅዱስ አባት ሆይ በስምህ ቀድሳቸው። ኦ አባ ቅዱስ እቀቦሙ በስምህ ከወባይል ካለ አይደል ከመ ይኩኑ አሐደ ብነ ከማነ፣ እኔ እናንተ አንድ እንደሆን አንድ እንዲሆኑ በስምህ ቀድሳቸው፣ አንድ አድርጋቸው። እምቢ የማይባል ነው። አሁን ስለ እነሱ ብቻ አይደለም የምልህ አለ። በልባቸው አምነው በቃላቸው ስለመሰከሩ እስከ ዓለም ፍጻሜ ስለሚኖሩት። ለምን? በስሜ አምነው የሚጠመቁ ሁሉ እንደነዚህ ናቸው ብሎ እንግዲህ ስለ እነዚህ ብቻ አይደለም ብለ በስሜ ስለሚያምኑ ሁሉ እስከ ዕለተ ምጽአት ማለት ነው። አሁን ይሄን እሳቸው ሲገልጡት ምን አሉ? እግዚአብሔር ዓለምን አንድ ጊዜ ነው የፈጠረው፣ ሲፈጥር አልኖርም። እንደው በትልቁ ሰውን እንውሰድ። አሁን ሴትና ወንድ አድርጎ ፈጠራቸው አለ። ሴትና ወንድ አድርጎ ፈጠራቸው። ብዙ ተባዙ ምድርንም ምሏት ብሎ ባረካቸው። አንድ ጊዜ ነው የተናገረ። ብዙ ተባዙ ምድርንም ምሏት። ያ ቃል ነው ሲፈጥር የኖረው። ያ ቃል ነው ከሁለቱ ሰዎች ከአዳምና ከሔዋን ተነስቶ ምድርን ዛሬ በሰው የሞላት ያ ቃል ነው። እየሞላት ያለ ያ ቃል ነው። ወደፊትም እስከ ዕለተ ምጽአት የሚፈጥረው ያ ቃል ነው። ምክንያቱም ያ ቃል የመለኮት ቃል ነው። መለኮት ዘላለማዊ ስለሆነ ቃሉ ዘላለማዊ ነው። የሰው ቃል ቢሆን ይጠፋል፣ ይበናል፣ ይቋረጣል። ይሄ ግን አንድ ጊዜ የተናገረው ለዘላለም ኃይል ያለው ነው። ልክ እንደዚያ ሁሉ ነው እሳቸው። ልክ እንደዚያ ሁሉ አባት ሆይ እኔ እናንተ አንድ እንደሆን እነዚህ ደግሞ አንድ እንዲሆኑ ለምንሃለሁ። ስለ እነዚህ ብቻ አይደለም በስሜ ስለሚያምኑት ሁሉ ነው እንጂ። አሁን ይሄ ያቀረበው ልመና ነው። አሁን ይሄ ልመና አንድ ጊዜ የተናገረው ለዘላለም ነው ነው። አንድ ጊዜ የተናገረው ለዘላለም የሚጸናው ደግሞ በሐዋርያት በኩል እስከ ዓለም ፍጻሜ እኔ አብሬያችኋለሁ አይደል ያለው። እግዚአብሔር ይባርክ። የእሱ ቃል ሳይሆን ከሐዋርያት ጋር ነው እንጂ የእሱ አማላጅነት አይደለም ነው ደግሞ የቤተ ክርስቲያን። አይ ሐዋርያትን እኮ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው ያለ። ያ ማለት አሁን ሐዋርያት እስከ ዓለም ፍጻሜ ዝም ብሎ ይኖራሉ ማለት አይደለም። ግን በእግራቸው ከሚተኩት ጋር እስከ ዕለተ ምጽአት ከእነሱ ጋር ነኝ ማለት ነው። ስለዚህ አሁን ለእኛ ልክ ከሐዋርያት ጋር በጌቴሴማኒ ሆኖ ያከናወነው ነገር ለእኛም ነው ዛሬ፣ ነገም ለሚተኩት ነው እስከ ዕለተ ምጽአት። ምክንያቱም አንድ ጊዜ ያደረገው ለዘላለም ሕያው ነው። አሁን በስጋ ወራት የሰራውን ስራ ጨርሶ አሁን ከእርገት በኋላ እንዲህ አይነት ነገር የለም። በቀደመ ክብሩ ተቀምጧል። አሁን በአብ ቀኝ ነው። አሁን በስጋ ወራት የሰራውን ስራ ጨርሷል
እና ከሰራቸው ስራዎች ሁሉ አንዱ በሊቀ ካህናትነቱ ምልጃ ነው አይደል እንዴ? ምልጃ ነው። እሱ ምልጃ አሁን ከእርገት በኋላ የለም። ዛሬ እየወደቀ እየተነሳ የሚባል ነገር የለም የሚሉ አሉ ይባላል። እንግዲህ ከምን ተነሳ? እዚሁ መጽሐፍ ላይ እንደው በመላት ላንብበውና ይመለሱልኛል። እሱ ቢያጸድቅ የሚኮንን ግን ማን ነው? ሞቶ የተነሳ ኢየሱስ ክርስቶስ ነው። በአብ ቀኝ ተቀምጧል፣ ስለ እኛም ይከራከራል። ሮሜ 8:34 ግዕዙ ወይትዋቀስ በእንቲአነ ስለሚል ነው። ስለኛ ይከራከራል የሚለው እሱን ነው። የፈሰሰልን ደሙ፣ አሁን የጮኸልን ጩኸቱ፣ ያሁን ያደረገው ሁልጊዜ ለኛ ጠበቃ መከታችን ነው። እንግዲህ ጌታ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ማቴዎስ 28:20 ሲል በተናገረው ቃል መሰረት ቤተ ክርስቲያን ወንጌልን በምታስተምርበት መልእክቱን በምታስተላልፍበት ጊዜና ስፍራ ሁሉ የሚረዳት በልዩ ልዩ አደባባይም የሚከራከርላት መሆኑን ቅዱስ ጳውሎስ ለሮሜ በጻፈው መልእክቱ ስለኛ ይከራከራል ብሎ እንደጻፈ ቤተ ክርስቲያን እግዚአብሔር አምላኬ ሆይ አንተን ደስ የሚያሰኝህ መስዋዕት ልጅህ እነሆ፣ በዚህም ኃጢአቴን አስተስርይልኝ እያለች መስዋዕቷን በምታቀርብበት ጊዜ ሁሉ ቃሉ ስለሚረዳት ለዘላለም ሕያው ነውና ይማልዳቸዋል ብሎ ጻፈ። ስለ እነሱ እለምናለሁ ያለው ቃሉ አሁንም ቋሚ ስለሆነ እስከ ዕለተ ምጽአት ያለ ስለሆነ ለዚህ ነው ቅዱስ ጳውሎስ በሮሜ 8:34 ላይ ይማልዳል ያለ ለዚህ ነው የሚሉት እሳቸው። አማርኛ መጽሐፍ ቅዱስ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል ሮሜ 8:34። ይህ ጥፋት ነው። ይሄ ጥፋት ነው ያሉበት ምክንያት በአብ ቀኝ ያለው ስለኛ የሚማልደው የሚለውን በመያዝ ዛሬም ከእርገት በኋላ እየወደቀ እየተነሳ እያለቀሰ ይማልዳል የሚሉ አሉና ይሄ ጥፋት ነው እንጂ አንድ ጊዜ ያደረገው ለዘላለም መሆኑን አስቀድመው ገልጠውታል። በምድር ላይ ልሰራው የሰጠኸኝን ስራ ፈጽሜ ገለጥኩ እንደሱ ዮሐንስ 17:4 ብሏል። ስራውን በዚህ እንደጨረሰ ያስረዳል። ካረገ በአብ ቀኝ ከተቀመጠ በኋላ አዲስ አገልግሎት የለም፣ ተቀምጦ ምልጃም የለም። ያው የተናገረው ቃሉ ከዕለተ ጽንስ እስከ ዕለተ ዕርገት የፈጸመው የቤዛነት ሥራ በየጊዜው የተነሱ ምእመናንን ወደ እግዚአብሔር ሊያቀርባቸው ፍጹም ድህነትን ሊሰጣቸው ይችላል። የኢትዮጵያ ቤተ ክርስቲያን የምታምነው እምነት ይህ ነው። ያውል በስጋው ወራት ያደረገው ነገር ሁሉ ለዘላለም ሕያው ነው። ለኃጢአታችን ስርየት ነው፣ ለምሳሌነትም ነው። ለኃጢአት ስርየት ነው፣ ለዘላለም ሕያው ነው። ግን ከዕርገት በኋላ አሁንም ቀጠለ እንዳይባል ነው እንጂ ያን ጊዜ ያደረገው ለዘላለም ሕያው ነው። ካደረጋቸው ነገሮች ውስጥ ካህን ሊቀ ካህናት ነው። አሁን ሊቀ ካህናት መቼም እኮ ስለ ሕዝቡ የኃጢአት ስርየት ስለ ሕዝቡ መጸለይ ያለበት አይደለ? ትልቁ ስራው እሱ ነው። አሁን እዚህ ላይ ደግሞ ያን የብሉይ ኪዳን ካህናትን አሳልፏቸዋል፣ ሞት ከልክሏቸዋል የሚለው። ይሄኛው ግን ሞት የማይከለክለው የዘላለም ሊቀ ካህናት ነው የሚለው። ቅድም ስታነባስተለው እንደሆነ ክህነቱም ለዘላለም አትሻርም ነው። ክህነቱ እስካልተሻረ ድረስ ሊቀ ካህናት ነው። ለዚህ ነው እኮ በቤተ ክርስቲያን ሊቀ ካህናት ኢየሱስ ክርስቶስ ስሬ ኃጢአቴ ወኃጢአተ ሊቀ ካህናት ነው የሚባለው ዛሬም። እና የሊቀ ካህናት ስራው ዋናው ስለ ህዝቡ የኃጢአት ስርየት መስዋዕት ማቅረብ። መስዋዕት ሲያቀርብ ደግሞ ዝም ብሎ አይደለም፣ እባክህ ይቅር በላቸው እያለ ማቅረብ ነው። የእነዚያን አሳልፎ እሱ ወርሷል። እና አሁን እሱ ማን ነው ዮሐንስ 17 ብቻ ሳይሆን ሉቃስም ተናግሯል፣ ወንጌሉም ይናገራል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሏል አይደል? አሁን ይሄን ያለው በመጣበት ዓላማ ነው። የመጣበት ዋናው ዓላማ ሰው የሆነበት ምክንያት ይሄን ለማለት ነው። አንድ ካህን አንድ ሊቀ ካህናት ማድረግ ያለበትን ማለት ያለበትን ለማለትና ለማድረግ ነው። እና አሁን
ይሄ እንዳልኩ አባት ሆይ የሚያደርጉትን አያውቁም እና ይቅር በላቸው የሚል እኮ መስዋዕቱን አቅርቦ ደሙን እያፈሰሰ እኮ ነው። ያ በዕለተ ዓርብ ለነበሩት ቀራንዮ ላይ ያለቀ ነው። ከዛ በኋላ ሁሌ ይሄን ይላል ማለት አይደለም። እሱማ ክህደት ነው። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተ ክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጆ። ያ በዕለተ ዓርብ ለነበሩት ቀራንዮ ላይ ያለቀ ነው። ከዛ በኋላ ሁሌ ይሄን ይላል ማለት አይደለም። እሱማ ክህደት ነው። አላለቀም ነው እኮ እሳቸው እኮ የሚሉት ቀጣይ ነው፣ ህያው ነው። አዎ ሰው ብቻ ቢሆን ያልቃል፣ ደሙም ይደርቃል። እኮ መለኮት የተዋሃደው እኮ ነው፣ መለኮት ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው ሲል ዝም ብሎ አይደለም፣ መስዋዕት አቀርቦ ነው። መስዋዕቱም ራሱ ነው። የሚፈሰው ደም የቆረሰው ስጋ የሚፈሰው ደም የራሱ ነው እና በሰውነቱ ይሄን አቀረበ። ስግው ቃል ነው። ተመልከት እንግዲህ ራሱ አምላክ ነው ይሄን የሚያደርገው። ማድረግ የማይኖርበት ሊያደርግ የማይችል ባህሪ መለኮት ይሄን ያደረገበት ምክንያት ሰውም ስለሆነ ነው። ሁለተኛው አዳም ነው። እንደገና ደግሞ ካህን ሊቀ ካህናት ነው። አሁን እዚህ ላይ መስዋዕት ደም እያፈሰሰ ካሳ እየከፈለ የሚያደርጉትን አያውቁምና ይቅር በላቸው ሲል በሰውነቱ ነው። ይሄን ጩኸት ለመስማት ደግሞ ከአብ ከመንፈስ ቅዱስ ጋር በአንድነት አብሮ ጩኸት ሰሚ ነው በአምላክነቱ። እንደገና ይቅር በላቸው ስለሆነ እምቢ የማይባል ነው አይደለ? ይሄ እምቢ የማይባል ልመና ነው። ስለዚህ አባቱ ይቅር ብያለሁ ሲል እሱም ራሱ አለበት እዚያ ላይ። ለዚህ ነው ጠበቃም ነው ዳኛም ነው ያልኩ። ለዚህ ነው አይደለ? ጠበቃም ነው ዳኛም ነው ፈራጅም ነው ያልኩ። አማላጅ ነው ፈራጅም ነው ያልኩ ለዚህ ነው። ስለዚህ አሁን እሱም በአምላክነቱ አብ መንፈስ ቅዱስ በአንድነት እሺ ይቅር ብያለሁ፣ ደም ፈሷል፣ ካሳ ተከፍሏል። እግዚአብሔር እኛን ይቅር ሲለን በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ፈረሰ፣ የጥል መጋረጃው ተቀደደ፣ ሰውና እግዚአብሔር ታረቅን። ተዘግቶ የኖረ ዓለመ ገነት ተከፈተ። የጠላት ዲያብሎስ ራስ ተቀጠቀጠ። በዓለመ ሲኦል የነበሩ ነፍሳት በአካለ ነፍስ ሄዶ እንግዲህ አባቶች ነፍሴን ተረከብ ብሎ የለም። ከዚያ በፊት ነፍሱን ለአብ የሚያስረክብ ማንም አልነበረም፣ በውርስ ኃጢአት ሁሉም ስለተበከለ። ሲሞት በአካለ ነፍስ የዲያብሎስ ነው፣ ቦታውም ሲኦል ነው። በእርግጥ በረዴት ልክ አናንያ አዛርያ ሚሳኤል ሰዓት ውስጥ ገብተው እንዳይበላቸው እንደሆነ ሁሉ በሲኦል ያስቃዩ ላይሰማቸው ይችላል። በረዴት ቢጠበቁም ግን ወህኒ ቤት ነው፣ ያው የውርደት ቦታ ነው ሲኦል። እና በአካለ ነፍስ ሄዶ የምሕረት አዋጁን አወጀላቸው። በሙሉ ወደ ዓለመ ገነት ተሸጋግሩ። ይህን ስራውን ከሰራ በኋላ በጎልጎታ መቃብር ቅድም እንዳልነው ሞትና መቃብርን ድል አድርጎ ተነሳ። አሁን በስጋ ወራት የሰራው ስራ ሁሉ እንግዲህ ለኃጢአት ስሬት ለምሳሌነት ነው ተባብለናል፣ ህያው ነው ተባብለናል። አሁን የእሱ ትንሣኤ ለእኛ የወደፊት ትንሣኤ በኩር ነው። በቃ እኔ እናንተ አሁን እኮ ተነስተናል፣ ፈቃዱ ነው እንደ ቃሉ ያኑረን እንጂ አሁን የእኛ ትንሣኤ የተረጋገጠ ነው። በሱ በክብር አድርጓል፣ በቀደመ ክብሩ ተቀምጧል። አሁን ነው በአብ ቀኝ ተቀምጦ ምልጃ የለም፣ ከእርገት በኋላ መውደቅ መነሳት የለም። ዮሐንስ 17 ላይ እንደተናገረው ስራዬን ሁሉ ፈጽሜያለሁ ብሏል አባቱ።
ምልጃውም ያን ቀን ተፈጽሟል ነው። እስራኤል ሁሉ ፈጽሜያለሁ እና አሁን ይሄ በቀራንዮ የሚያደርጉትን አያውቁምና ይቅር በላቸው ብሎ የማለደው ግን ለዘላለም የኃጢአት ስርየት ሊቃውንት ሲያነሱት የሰማሁትን ጥያቄ ነው። የሚያደርጉትን አያውቁምና አባት ወይ ይቅር በላቸው ያለው ጸሎት ያን ቀን እዛ ጋር የቀረ ነው ስሎት አይሄማ ክደት ነው አሉኝ። በዛን ቀን ያደረገው ለዘላለም ይቀጥላል ሕያው ነው ካሉኝ ክርስቶስ በዕለተ ዓርብ ወይም በስጋዊ ጊዜ እንደመራብ እንደመጠማ እንደ ሰው ሲራብ ሲጠማ ነበር። ያም ሁሉ ሕያው ነው ወይ ይቀጥላል ወይ? ሕያው ነው። ያ የጌቴሴማኒውን አሁን ለምሳሌ ኦ አባ ቅዱስ እቀቦሙ በስምከ አይደል አይደል ከመ ይኩኑ አሐደ ብነ ከማነ እኔ እናንተ አንድ እንደሆን አንድ እንዲሆኑ ብሎ ለምኗል። በስምህ ቀድሳቸው ብሏል። ጠብቃቸው ብሏል። አሁን ያ ለነሱ ብቻ አይደለም እኮ ነው። ሕያው ስለሆነ ለኔም ላንተም ነው። ዛሬ ግን ምናልባት በትልቁ የያሬድ የማህሌት ዜማ አባ ቅዱስ እቀቦሙን የሚያዜሙ ሊቃውንት አሉ። መዘምራን በተለይ በብዛት ነው የሚሉት። አንድ የደብረ አለቃ በአዲስ ሲመጣ ወይም በእንግድነት ሲመጣ፣ አንድ ፓትርያርክ ሲመጡ፣ አንድ ጳጳስ ሲመጡ ይሄን ይሉታል። ይሄን ሲሉት እኔ ጠጋ እያልኩ አንዳንዶችን በብዛት እንደጠየቅኩት ከሆነ ሲሉት ለዚህ አባት ብቻ ነው በዛች ወቅት። ግን ትክክል አይደለም። የአባት ምክንያት ሆኖ ይሄ ልመና ግን ለእኔም ላንተም ነው። ዛሬ ዋናው የሚሰራው ለዚያው ለመዘምራኑ ነው። ያ እምቢ የማይባል ልመና ጠብቃቸው፣ ቀድሳቸው፣ እኔ እናንተ አንድ እንደሆን አንድ አድርጋቸው የሚለው ለእኔም ነው ብለን ነው መቀበል ያለብን። ለእኛም ነው ብለን ነው መቀበል ያለብን። ለእኛም ነው ብለን ስንቀበል በጨለማ ውስጥ ቤት ትገባለህ። መብራት ስለሚያስፈልግህ ኦን ታደርገዋለህ አይደል እንዴ? ኦን ስታደርገው ቦግ ይላል። ለእኔም ነው ብለህ ስታደርገው ቦግ ይላል። ለራስህም ለእኛም ይሆናል። ካላሰብክና ለዚያ ካህን ወይ አባት ብቻ ወስነህ ካደረግከው ግን ኦን አላረግከውም፣ ያው ምንም ሊረዳህ አይችልም። ስለዚህ በስጋ ወራት ያደረገው ሕያው ነው። ለእያንዳንዳችን ያደረገው ዛሬም ሕያው ነው። ስለዚህ ያ በቀራንዮ አደባባይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የለመነው የማለደው ምልጃ ይሄ ለዘላለም ነው ያሰኘው። አሁን በአባቱ ቀኝ ተቀምጦ እየወደቀ እየተነሳ እየለመነ ማለት አይደለም። አንድ ጊዜ በቀራንዮ የተናገረው ግን አንድ ጊዜ በጌቴሴማኒ የለመነው ልመና ለዘላለም ሕያው ነው። አነጻጽረዋል እኮ ለዘላለም ሲያማልድ ይኖራል። ለዘላለም ሲያማልድ ይኖራል ማለት በሌላ አነጋገር ኃጢአትን ሲያስተሰርይ ይኖራል ማለት። ምክንያቱም የክርስቶስ ልመና ምልጃ አሁን ደም እያፈሰሰ ነው አይደል? ለኃጢአት ስርየት መለኮት የተዋሃደው ደሙን እያፈሰሰ ነው። እያፈሰሰ ስለሆነ ሊቀ ካህናቱ ነው። በሊቀ ካህናትነቱ የሚማልደው ለኃጢአት ስርየት ነው። ምሳሌነቱ እንዳለ ሆኖ ለምሳሌ ምሳሌነቱን ይቅር በላቸው የሚለውን እስጢፋኖስም ተጠቅሞበታል። ግን የቅዱስ እስጢፋኖስ ደም የሚፈሰው ለኃጢአት ስርየት አይደለም። የሚፈሰው ለኃጢአት ስርየት አይደለም፣ ለምስክርነት ነው። የክርስቶስ ግን መለኮት የተዋሃደው ደም ስለሆነ ለኃጢአት ስርየት ነው። እንደገና ያጮኸቱም ምልጃውም መለኮት የተዋሃደው የመለኮትም ቃል ስለሆነ ለኃጢአት ስርየት ነው። አሁን አንዳንዶች ግራ የገባቸው የሚመስለኝ እንዲህ የእሱን ምልጃ ለዘላለም ነው ብለን አንድ ጊዜ ያደረገው ለዘላለም ይማልዳል ካልን የቅዱሳን ምልጃ ምን ሊሆን ነው ጭንቀታቸው የብዙዎቹ። እዚህ ላይ ደግሞ ይጨርሱልኝ እመጣለሁ፣ እሱኛውን አነሳለሁ። እሱ እዚህ ጋር ያለው ምልጃ ለተዓርቡ በስጋዊ ጊዜ ያደረገው በሙሉ ዘላለማዊ ሕያው ነው ብሎ ከቀጠለ የተራበው የተጠማውስ ዘላለማዊ ነው ወይ? ያማ በስጋዊ ጊዜ በስጋው በነበረው ጊዜ በዕለተ ዓርብ ሁሉን ፈጽሟል። ለምሳሌ ኢየሱስ ክርስቶስ ስጋዬን የበላ የዘላለም ሕይወት አለው ብሏል። የራሱን ስጋ ለዘላለም ሕይወት ሰጥቶን
ከዛ በኋላ ስጋውን መብላት ደሙን መጠጣት እንጂ ህይወት የሚያስገኘው እሱን አማላጅ መጥራት አይደለም የሚሉ ሊቃውንት አሉ። ቅድም እኮ አለቃ እኮ ተናገሩ። ለኃጢአት ስርየት መስዋዕት እናቀርባለን አሉ። ለኃጢአት ስርየት መስዋዕትን ስናቀርብ ያ መስዋዕት ልጁ ነው አሉ። ለኃጢአት ስርየት መስዋዕቱን ስናቀርብ አሉ። መስዋዕት እኮ ዝም ብሎ አይደለም የሚቀረበው፣ ልመና እኮ አለበት። አዎ። እና ስለነዚህ ብቻ አይደለም፣ ስለነሱም እለምንሃለሁ ያለው ቃሉ ስለሚረዳት አሉ ቤተክርስቲያኗን መስዋዕት አቅራቢዋን ስለሚረዳት ቅዱስ ጳውሎስ ይማልድላቸዋል አለ ነው። እና አሁን ዋናው ነገር ሊቀ ካህናቱ ይማልድላችኋል ያለው ተራበ ተጠማ እንደተባለው ነው። አሁን ዋናው ነገር መራቡም መጠማቱም እኮ ለኛ ነው። አሁን እኮ ያ የተራበው የተጠማው የተቀበለው መከራ ሁሉ እኮ ሕያው ነው ለኛ። እስካሁን ኃጢአት እያስተሰረየ ነው። ለሱ መከራ ነው፣ ለሱ ውርደት ነው፣ ለኛ ክብር ነው። እና ዋናው ነገር ወደ ቅድሙ ልውሰድ። ስለ ምልጃ ከቅዱሳን ጋር ሲሉኝ ነበረ። አዎ። እና የብዙዎች ስጋት የሚመስለኝ ምንድነው እንዴ በአብ ቀኝ ያለው ስለኛ የሚማልደው የሚለውን አንድ ጊዜ የተናገረው ለዘላለምም ነው የሚለውን ከተቀበል የቅዱሳን ምልጃ ምን ሊሆን ነው? ከብዙዎች እንደገባኝ ከሆነ ማለት ነው። ስለዚህ አሁን የጌታ ምልጃና የቅዱሳን ምልጃ በምንም አይነት አይገናኙም። ቃሉ አንድ ነው፣ ግብሩ ግን የተለያየ ነው። የጌታ ምልጃ ለምሳሌነትም ሆኖ ዋናው የጌታ ምልጃ ደም እያፈሰሰ ነው። መለኮት የተዋህደው ደሙን እያፈሰሰ ነው። መስዋዕት አቀርቦ ነው። ለኃጢአት ስርየት ነው። የእሱ ለኃጢአት ስርየት ነው። የቅዱሳን ምልጃ ደግሞ የኃጢአት ስርየት ወደሚገኝበት ወደ ደሙ ወደ ራሱ ማድረስ ነው። ወደ ራሱ ማድረስ ነው። ተግባብተናል። ጂፒኤስ ብለው አሁን አይደለ? አሁን የቅዱሳን ምልጃ ለምሳሌ በቀላሉ እንዲያውም በቀላሉ አንድ ምሳሌ ላምጣለን። አሁን ለምሳሌ ቅዳሴ ባለበት ቀን ክብረ በዓልም ይሁን እሁድም ይሁን ቤተክርስቲያን እንሄዳለን። ቤተክርስቲያን የምንሄደው ሁላችንም ሆስፒታል እንደመሄድ ነው። ምክንያቱም የስጋ በሽታ በሆስፒታል እንደሚሸነፍ ሁሉ የነፍስ በሽታ በቤተክርስቲያን በስጋው ደግሞ ነው የሚሸነፍ። ስለዚህ አሁን ለስጋ በሽታ ሆስፒታል እንደምንፈልግ ለነፍስ በሽታ ደግሞ ቤተክርስቲያን እንፈልጋለን። ስለዚህ ወደ ቤተክርስቲያን እንሄዳለን። ወደ ቤተክርስቲያን ስንሄድ ለመሄድ አሁን የድንግል ማርያም ምልጃ ይኖርበታል። የቅዱሳን ምልጃ ይኖርበታል። ምክንያቱም ምልጃን ያስቀመጠበትን ምክንያት መነጋገር እንችላለን። ዋናው አሁን ለምሳሌ የኔ ችግር ጠፍቶት እኔ ልነግርልህ፣ ያንተ ችግር ጠፍቶት አንተ ልትነግርልኝ አይደለም። የምልጃን ስርዓት ማልዱ ያለው እንድንተሳሰብ ነው። በመተሳሰባችን ደግሞ ፍቅር እንዲፈጠር ነው። አንድ መሆናችን ለማረጋገጥ ነው። እና ክርስቲያን እንዲያውም ለራሱ አይደለም ለሌላውም ነው የሚኖረው። ስለዚህ አሁን የቅዱሳን ምልጃ ለሌላው ማሰብ ስለሆነ አሁን በስጋቸው ወራት እነሱም ሲያደርጉት የነበረው አሁንም ስለማይለያቸው አሁን በአጠቃላይ የነሱ ምልጃ ዋናው ዓላማው ጉልበቱ ኃይሉ ኃጢአት ወደሚሰረይበት ወደ እሱ ደም ማድረስ ነው። ደሙ ሲፈስ ደግሞ ደሙን ብቻ አይደለም ሲፈስ የምናየው፣ ስጋውን ብቻ አይደለም ሲቆረስ የምናየው፣ ሲጮህም ነው የምናየው፣ ሲማልድም ነው የምናየው አይደል እንዴ? ስለዚህ አሁን የሚቆርሰው ስጋ የሚያፈሰው ደም ይቅር በላቸው የሚለው አይለያዩ። ደሙ ለምሳሌ ለዘላለም ሕያው ነው፣ ይጮሃል። ለምሳሌ በቅዳሴያችን ምን በሉ ነው የተባልነው ከወንጌሉ ተወስዶ ወደ ሕይወቴ ልትገባ እንግዲህ በቁርባን ከእሱ ጋር አንድ ቅድም እንዳልከው ስጋዬን የበላ ደሜን የጠጣ እሱ ከኔ ጋር ይኖራል እኔም ከእሱ ጋር እኖራለሁ የዘላለም ሕይወትን ያገኛል ይል የለም። አሁን ስጋ ወደሙን መቀበል ማለት ከክርስቶስ ጋር ያለንን ኑሮ ማሳመር ማለት ነው። እና
አሁን ቅድም ያልኩህ በድንግል ማርያም ምልጃ እንበለው በቅዱሳን ምልጃ፣ ምክንያቱም የእነሱ ምልጃ የኃጢአት ስርየት እንድናገኝ ነው። የኃጢአት ስርየት የሚገኘው ግን በክርስቶስ ደም ነው ተባብለናል። ስለዚህ አሁን ተመልከት እንግዲህ የቅዱሳን መላእክት ተራዳይነትም አለበት፣ የመንፈስ ቅዱስ ጋባዥነትም አለበት። ወደ ቤተ ክርስቲያን ስንመጣ ግን በመንፈስ ቅዱስ ጋባዥነት፣ በድንግል ማርያም ምልጃ፣ በቅዱሳን ምልጃ፣ በቅዱሳን መላእክት ተራዳይነት ታግዘን ቤተ ክርስቲያን መጣን፣ ሆስፒታል ገባን ማለት ነው። ግን ኃጢአታችን እንዲሰረይ ምን ያስፈልገናል? የክርስቶስ ስጋና ደም ያስፈልገናል። ያለሱ ስጋና ደም የኃጢአት ስርየት ስለሌለ ነው። ስለዚህ የቅዱሳን ምልጃ ብቻ በቂ ቢሆን ኖሮማ ዝም ብለን የገነት በር ተከፍቶ እንሄድ ነበር። የነሱ ምልጃ፣ የነሱ ጸሎት፣ የነሱ ድካም እንትኑ ጉልበቱ ዓላማው ኃጢአት ወደሚሰረይበት ወደ ክርስቶስ ደምና ጩኸት አንድ ጊዜ ለዘላለም ላደረገው። አሁን ምን አለ? መልካም ስራ ምንም ምን የለኝም በል አለ በቅዳሴው። መልካም ስራ ምንም ምን የለኝም። አየው፣ በንስሐ የተመለሱ በኃጢአታቸው የተናዘዙ ከበደሏቸው ጋር የታረቁ ይቅር ያሉ ቃሉ ያለውን ሁሉ ለመፈጸም የሞከሩ ያን ትሩፋታቸውን ያን ያደረጉትን ነገር ሁሉ አይቆጥሩትም። ባዶነታቸው ነው የሚታያቸው። ምክንያቱም እኛ ሁላችንም ምንም የፈለገ ትሩፋት ብንሰራ የተባልነውን ሁሉ ብናደርግ ፍጹማን ልንሆን አንችልም። ፍጹማን የምንለው ብንሆነው በክርስቶስ ደም ነው። በፍጹሙ በሱ ነው። በቅዱሱ በሱ ነው። ፍጹም ቅዱስ ምን ሆነው። ስለዚህ መልካም ስራ ምንም ምን የለኝም፣ ነገር ግን የመሲሁ የልጅህ ደም ስለ እኔ ይጮሃል። ደሙ እኮ እስካሁን ይጮሃል። በቀራንዮ የጀመረው ጩኸት እስከ ዕለተ ምጽአት እኮ ነው ይጮሃል። ለዘላለም ነው ማለት ነው። ትኩስ ነው። ለምናምን ለኛ ለዛሬ ይሆንልናል፣ ይደረግልናል። ለምሳሌ ቅዱሳት ሌሎችን ሁሉ ልተዋቸውና ጊዜ ስለሌለን ቅዱስ አትናቴዎስን እንውሰድ። በቅዳሴው ምን ይላል? ኦ ወልድ ክላ ከመዛሃም ወበልኤ ለማስላማ ሰበቅታኒ። ወልድ ሆይ ይላል። ወልድ ሆይ ስለ እኔ ያን ጊዜ በመከራ ሁሉ እንዳመመህ ወበልኤ ለማስላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውኸኝ እንዳልክ ዛሬም ይሁንልኝ አለና ወንዘ አሎ ውስተ አፍሆሙ ሥጋው ወደሙ። እነዚህ ልጆችህ አለ ሥጋው ወደሙ ባፋቸው እንዳለ አለ። ሥጋው ወደሙ ባፋቸው እንዳለ እንቀበል የለም? ሥጋውን ተቀብለን ደሙንም እንቀበላለን አይደል? ያን እንደተቀበሉ ባፋቸው እንዳለ በል አባ ወአው የመሐሮ ተሳሃል፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በል ማለት አሁንም ውደቅ ተነሳ ማለት አይደለም። ያ አንድ ጊዜ ለሁል ጊዜ ያደረከው ይሁንላቸው፣ ይሁንልን ለኃጢአት ስርየት ስለሆነ ኃጢአታቸው ይሰረይላቸው። ያ ያልከው ዛሬም ለእኛ ስለሆነ በዚያ ባደረግከው ዛሬም ኃጢአት ይሰረይልን ነው። ስለዚህ አሁን የቅዱሳን ምልጃ ራሱን የቻለ ነው። እደግመዋለሁ። ኃጢአት ወደሚሰረይበት ወደ ክርስቶስ ደምና ምልጃ ጩኸት ማድረስ ነው። አንድ ጊዜ ለሁል ጊዜ ወደ ሆነው የእሱ ግን ኃጢአትን ለማስተስረይ ነው። ኃጢአትን የሚያስተስረይ ኃይል የለም። ሌላ መለኮት ከተዋሃደው ደም ውጭ የለም። ያ በቀራንዮ የሆነ ነው። አንዴ ስጋዬን የበላ ደሜን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ በእኔ ያመነ የዘላለም ሕይወት አለው። ከዛ በኋላ ፈራጅነቱን ነው እንጂ የተናገረው ከቀራንዮ በኋላ አማላጅ አይደለም የሚሉ ሊቃውንት ስለምሰማ እርስዎ ደግሞ ያኔ የሆነው ለዘላለም ይማልዳል ሲሉኝ የቤተ ክርስቲያን የኔ መረዳት ነው ወይስ የቤተ ክርስቲያን ትምህርቱ ተለያይቶ ነው ብዬ ነው እኔ። እነሱ ከእርገት በኋላ አማላጅ አይደለም የሚሉት ከእርገት በኋላ እየወደቀ እየተነሳ መማለል የለበትም። እንዲያውም በውዳሴ ማርያም እኮ ሰአሊ ለነ ቅድስት ላይ ተዝ ይልህ እንደሆነ ሰአሊ ለነ ቅድስት ሆይ ለምኝልን
ላሉ ያን ሲተረጉሙት እነሱ ዛሬ በአካለ ነፍስ መውደቅ መነሳት ማልቀስስ የለባትም በቀደመ ልመናዋ ታስመራለች ሲል ነው እንኳን በሷ በሌሎች ቅዱሳንም የለባቸውም። በስጋ ወራት ያደረገው ለሱ ለዘላለም ነው በአምላክነቱ በኃጢአት ታስተስራይነቱ። ደግሞ የቅዱሳኑ ደግሞ ምን ጊዜም ቢሆን ያ ማንም እኮ ግብሩ ተከትሎት ነው የሚሄድ አይደል? ግብሩ ተከትሎት ነው የሚሄድ፣ ስራው ተከትሎት ነው የሚሄድ፣ ለዘላለም የጸና ነው። የሆነ ሆኖ ግን እኛ ማየት ያለብን አሁን ያልከው ሊቃውንት ያን ያሉት አባቶቻችን ያን ያሉት ዛሬም ከእርገት በኋላ በቀደመ ክብሩ በአባቱ ቀኝ ከተቀመጠ በኋላ እየወደቀ እየተነሳ እያለቀሰ ያማልዳል ማለት ትክክል አይደለም ነው። ነገር ግን በስጋ ወራት ያደረገው ግን ለዘላለም ሕያው ነው። እንግዲህ ከሊቀ ጠበብት አለቃ እያለው የበለጠ ለዚች ቤተክርስቲያን ምንም የለም። አብራርተው ያስቀመጡት እሳቸው እና ዮሐንስ አፈወርቅ ያሉትን ሃይማኖተ አበው ሊቃውንት በሙሉ ያሉትን ወንጌሉ የሚለውን ቅዳሴው የሚለውን መጽሐፍት ቢሉትን ነው እሳቸው እሱ ላይ ያቀረቡት እና ያለዚያማ በቀራንዮ የአንድ ጊዜ ጮኋል የሚያደርጉትን አያውቁምና ይቅር በላቸው ያለው በመስቀሉ ስር ለነበሩት ለትንሽ ሰዎች ከሆነና ከተቋረጠማ ዛሬ ኃጢአታችን የሚሰረየው በምንድን ነው? ከዛ በኋላማ ደግሞ ስጋዬን የበላ ደሜን የጠጣ ብሎ አዞ ሄደ እኮ። አሁን እኮ የምንናገር ስጋዬን የበላ ደሜን የጠጣ ሲባል እኮ ሆነ ምልህ አሁንም ስጋው ደሙ ዝም ብሎ አይደለም። ስጋው ደሙ የቀራንዮውን እኮ ነው የሚሆንልን አይደል እንዴ? የቀራንዮውን ነው የሚሆንልን። ያ ምን ወስደው ደም የምንቀበለው ደም ምን ወስደው ስጋ መለኮት የተዋሃደው ይቅር በላቸው የሚል ጩኸት ያለበት ነው ነው ማለት። እሺ ካህኑ እኮ ምልክት ነው። እሺ ዋናው ኃጢአትን የሚያስተሰርየው እሱ ነው። ተምሳሌት ነው ካህኑ። እቺ መጽሐፍ ይዘው አንድ ቪዲዮ ላይ ለዛም ነው ፈልጌ ያመጣኋት። ቪዲዮ ላይ ተሳስተዋል ይማልዳል የሚለውን ይፈርዳል ብለው መጻፋቸው ትክክል አይደለም፣ ወንጀል ነው ሲሉ ሰምቼዎታለሁ። ማን ነው ያን እንደዛ ያሳተመው? የማን ነው? አይ እኔ አላውቅም፣ ውጭ ሀገር ነው የነበርኩኝ ያን ጊዜና ዋናው ነገር እሱም ብቻ ሳይሆን ያልኩት ለምሳሌ ቆሮንቶስ ላይ ምን ይላል? በክርስቶስ በኩል እግዚአብሔር ዓለሙን ታረቀ ይላል። በክርስቶስ በኩል በክርስቶስ ደም ማለት ነው ዓለሙን ታረቀ ይልና ቅዱስ ጳውሎስ በእኛም የማስታረቅ ቃል አኖረ። ስለዚህ ይላል ስለዚህ ክርስቶስን አምናችሁ ዳኑ በማለት ነው። እንግዲህ በእኛም የማስታረቅ ቃል አኖረ፣ ስለዚህ አምናችሁ ዳኑ ብለን እንማልዳለን ይላል። እንማልዳለን ነው የሚለው ቆሮንቶስ ላይ ስለ ምልጃ ነው የሚናገረው እና ዓለሙን በክርስቶስ በኩል ታረቀ አለ፣ በእኛም የማስታረቅ ቃል አኖረ። እንዲያውም ወደ ሌላው ከመሄዳችን በፊት አሁን እንዲያውም ስለ ቅድሙ ምልጃ እሱም ይሄም ይረዳናል። እንዲያውም ባናልፈው ጥሩ ነው ብዬ ነው። እግዚአብሔር በክርስቶስ በኩል ዓለሙን ታረቀ አለ፣ ደግሞ በእኛም የማስታረቅን ቃል አኖረ አለ። ምንድን ነው ልዩነቱ? አሁን እስከ ዓለም ፍጻሜ አብሬያችኋለሁ ካለው ጋር ተመሳሳይ ነው። እሱ ብቻ ሳይሆን አሁን እርቅ የሚለው አስታራቂ የሚለው ቃሉ አንድ ነው፣ ግብሩ ግን የተለያየ ነው። አሁን የክርስቶስ አስታራቂነት የደም ዋጋ ከፍሎ በካሳነት በቤዛነት ነው አስታራቂነቱ። የነ ቅዱስ ጳውሎስ አስታራቂነትና አማላጅነት ደግሞ ኃጢአት ወደሚሰረይበት እውነተኛው እርቅ እግዚአብሔርና እኛ ወደ ታረቅንበት ወደ ደሙ ወደ ክርስቶስ ማድረስ ነው እና ስለዚህ ስለ ክርስቶስ እንማልዳለን ይላል። በእኛም ላይ የማስታረቅ ቃል አኖረ፣ ስለዚህ እኛ ስለ ክርስቶስ እንማልዳለን ይላል። እንማልዳለን ያለ ቅዱስ ጳውሎስ። አሁን አዲስ የተተረጎመ መጽሐፍ ቅዱስ አለ በፕሮቴስታንቶች። እኔ እንጃ ኬንያ ይሆን የት ነው እና ተሻሽሎ ይወጣል። ቻይና ወይ ህንድ ነው የመጽሐፍ ቅዱስ ማህበር ያሳተመው ነው። በእኛም የማስታረቅ ቃል አኖረ፣ ስለዚህ ስለ ክርስቶስ እንማልዳለን የሚለውን ቃሉን አጥፍተው የምልጃን ነገር ስለሚያመጣባቸው የቅዱሳንን ምልጃ ስለሚያመጣባቸው ስለዚህ አለ በእኛም የማስታረቅ ቃል አኖረ፣ ስለዚህ የክርስቶስ አምባሳደሮች ነን። እንዴት አድርገህ ነው አምባሳደር? አንደኛ ይሄ መጽሐፍ ከሌላ ቋንቋ ወደ አማርኛ ነው
ምልጃ የምትለዋን ቃል ለማጥፋት ስትል አምባሳደር ትላለህ። እየተግባባን ነው። አምባሳደር እኮ ቃሉ የሌላ ነው፣ የኛ አይደለም። አሁን አምባሳደር ያሏት እንግዲህ ይችን የቅዱሳንን ምልጃ ስለምትነካ ይመስለኛል አምባሳደር እና ይሄ መቀየር አልነበረበትም ነው። ይሄኛው ደግሞ በአብ ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ አለቃ አስቀምጠውታል። እና ቀይሮ ፈራጅ ስለኛ የሚፈርደው ማለት እኔ አይገባኝም ነው። ፈራጅማ ታዲያ ስራው ምንድን ነው? ስራው መስሉ ፈራጅ አይደለም እንዴ? መለኮት እኮ ነው፣ ፈጣሪ ነው፣ አምላክ ነው። ፈራጅነት ነው ድሮስ ምን ኑረዋል? ትናንትናም ፈራጅ ነው፣ አሁን ፈራጅ ነው፣ ለዘላለም ፈራጅ ነው። ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው። እንዲያውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት። ያስገርማል፣ ያስደንቃል ነው ያሉት። እና ያን ነው የራሴን ነው እኔ ስላልገባኝ ነው። ግን ከታች ምን ይላል? ስለኛ የሚፈርደው ይልና ድሮ አልነበረም። ድሮ እንግዲህ ይኸው በግዙ የምታየው ነው ወይ ተዋቀስ በእንቲያንን የሚል አሁን ይሄ እንግዲህ አዲስ የመጣ ነው ለኔ። ስለዚህ ደግሞ የብቻ አይደለም እታች ግሪክኛው ግን የሚማልደው ነው የሚል ይላል። እንግዲህ በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም። አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው በአብ ቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድን ነው ነው የኔ ጥያቄ። በራሴ በገባኝ ይሄ መጽሐፍ ቅዱስ የማን ነው ነው? ይሄን ያልኩት እንግዲህ እኔ ድሮ አሜሪካ እያለሁ እና መጽሐፍ ቅዱስ የታተመው በእኛ ቤተክርስቲያን ነው ሳየው። ግን ያልገባኝን ነገር አልገባኝም ማለት መብቴ ነው። ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው። ጥሩ ከዚህ እስካሁን ካየነው አንጻር ማለት ነው። ምንድን ነው ቃሉን ተቀብለህ የሚማልደው የሚለውን ተቀብለህ እንደ ሌሎቹ አሁን ከእርገት በኋላ ዛሬም ይማልዳል ማለት ነው። ያን ቦታ ሰጥተህ ያለበት ምክንያት ይሄ ነው ብለህ ማስረዳት እንደ አባቶቻችን ማስረዳት ነው እንጂ ቃል ቀይሮ መሸሹ ምን የት ያደርሳል? በዚህ ምልጃ የምትለዋን ነገር በዚህ ትርጉም በዚህ ቢሸሽ እኮ ስንት ቅዳሴው ሃይማኖተ አበው ምንም አይለው ነገር አለ። ይሄ ቢቀየር እኮ ዕብራውያን ላይ ያለ ሌላው ላይ ያለ ቅዳሴው ላይ ያለ ሃይማኖተ አበው ላይ ስንቱን ቀይረህ ትዘልቀዋለህ። እሱ አይደለም ዋናው። በአብ ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ እንዳለቃ እንደ አባቶቻችን ማስቀመጥ ቃሉን ተቀብለህ ነገር ግን የሱ ምልጃ ምንድነው? ከቅዱሳን ምልጃ ጋር የሱ ምልጃ የሚለየው ምንድነው? ለዛ እኮ ነው ግሪከኛውን ያስቀመጡት እኮ አልሸሹም እኮ ግን በዘዶ ቃሉን ይፈርዳላሉ እንጂ ግሪከኛውን አስታራቂ አድርገው እዛ ላይ ግን የሚማልድ ነው የሚለው ግን ብለው አስቀምጠዋል። እዛ ጋር አከራካሪውና አስቸጋሪው ነገር ከእርገት በኋላ ወደ ቀደመ ክብሩ ከተመለሰ በኋላ በአብ ቀኝ ከተቀመጠ በኋላ ዛሬም እየወደቀ እየተነሳ እያለቀሰ የሚለው ማንም አይቀበልም። ይሄን ነው ማስረዳት እንጂ በስጋው ወራት ያደረገው እንዴ በዚህ አይነት እሺ አሁን ሴትና ወንድ አድርጎ ፈጠራቸው። ብዙ ተባዙ ምድርንም ምሏት ብሎ አንድ ጊዜ ተናገረ። ይሄ ቃል ነው ለዘላለም ሲፈጥር የሚኖረው። አሁን ይሄ አንድ ጊዜ የተናገረው ቃል ሲፈጥር እንደሚኖር እያወቅን ፈጥሮ ነበር እየፈጠረ ነው ይፈጥራል እንላለን አንልም። አንድ ጊዜ የተናገረው ቃሉን አንድ ጊዜ የተናገረው። ስለዚህ ባነጋገራችን ፈጥሮ ነበር እግዚአብሔር ዛሬም እየፈጠረ ነው ነገም ይፈጥራል ማለት አንችልም? እንችላለን። እኔ እየተሳሳትኩ እንደሆን ብዬ ነው። እንችላለን አንችልም? ዛሬም እየፈጠረ ነው። ፈጣሪያችን እግዚአብሔር ነው ዛሬም። ግን ድሮ የተናገራት ቃል ናት። ስለዚህ ማልዶ ነበር እየማለደ ነው ይማልዳል ማለት ምንድን ነው ችግሩ? ኃጢአትን ሲያስተሰርይ ነበር እያስተሰረየ ነው ያስተሰርያል ማለት እኮ ነው። ደሙ ደግሞ ዝም ብሎ አይደለም። ሊቀ ካህናት ነው እሱ ራሱ መስዋዕት ነው እሱ ራሱ መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው እየለመነ ነው። ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር እየማለደ ነው ያማልዳል
ምንም ባውቀኛለሁ ስለኛ የሚማልደው ምንድን ነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንድን ነው ችግሩ? አይገባኝም ችግሩ ግን እንደሆነ። ያው ባይሆን ምንድን ነው አማላጃችን እሱ ብቻ ነው፣ ሌላ ምን አማላጅ አያስፈልገንም፣ የቅዱሳን አማላጅነት አያስፈልገንም የሚል ትምህርት ካለ ይሄ ደግሞ ሌላ ክህደት ነው። ምክንያቱም አንዳችን ለአንዳችን እንድንማልድ ያዘዘ ራሱ ነው የምልጃን ነገር። እንደዚያ ከሆነ ደግሞ አሁን የምትላቸው ሰዎች እነሱ መማለድ የለባቸው። እንዲያውም የምልጃ ጸሎት በእነሱ ያምራል። ወጣ ወጣ በሉ እንዲያውም በዚሁ አጋጣሚ አርቲስት ጥላሁን ጉግሳ ቅድስት ድንግል ማርያም እሷም ስለ ኢየሱስ ክርስቶስ ብላ እሱ የሚላችሁን ስሙ ብላለች። እኔ ነኝ መንገድ ብሏል። አብም ለልጁ ተናግሯል። እና ይሄን ሁሉ ስለሱ ተናግሮ እኔ ይሄን ሁሉ ዙሪያ ጥምጥም ግንብ ለግንብ ስዞር ስጋጭ ዝም ብላችሁ ታዩኛላችሁ ወይ የሚል የቅዱሳንን አማላጅነት በተለይም ደግሞ ቅድስት ድንግል ማርያምን አማላጅነት መንቀፍ የሚመስል ድራማ ነገር ሰርቶ አይቻለሁ። ምናልባት እንዲህ አይነቱን አስተሳሰብም ከዚሁ ከምልጃ ጋር ስላነሱልኝ እንዴት እንደሚያዩት ይንገሩኝ። ጋር ምን አለኝ ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ እሱን ነገር አይቼዋለሁ ቪዲዮውን። እሺ እነሱ እንግዲህ በተረዱበት መንገድ ነው ያን ያቀረቡት። ግን በዋናነት ምንድን ያሉ እነሱ ድንግል ማርያም የሚላችሁን አድርጉ አለች እንጂ የምላችሁን አድርጉ አላለችም ነው እንዴ? እሷ የምላችሁን አድርጉ የምትልና ወይም ደግሞ እሷ ራሷ ማድረግ ብትችልማ ምን አጠያየቃት? እሷ የእሷ እኮ ልመና ነው። አሁን እሷ እንዲያውም ጠይቀዋት እኮ አይደለም፣ ግን ሲያፍሩ አየች። ማንም ሲያፍር ደግሞ አትወድም እሷ። ለዚህ ነው የመረጣት ከሴቶች ሁሉ ለባህሪው ተስማሚ ስለሆነች ነው። ቅዱስ ገብርኤል እንደተናገረው ጸጋን የተመላች ስለሆነች ነው። እና ስለዚህ ሳይጠይቋት እሷ ሀፍረታቸው እንዲወገድ እባክህ አለችው። ጊዜዬ ገና ነው አይደለም? ጊዜዬ ገና ነው። ቅዱስ ሚካኤል ቢሆን ኖሮ ሰግዶ ቀኝ ኋላ ይመለሳል። ጊዜዬ ገና ነው ካለ ሌሎች ቅዱሳን ያው ለምነውታል አይደለ? ስለ ሀገር ጉዳይ፣ ስለ ሕዝብ ጉዳይ፣ ስለ ወገን ጉዳይ ለምነውታል። እና ጊዜዬ ገና ነው ካለ ጊዜውን ነው የሚጠብቁ እነሱ። እሷን ግን ጊዜ ገና ነው እያላት አሳላፊዎቹን ጠራችና ሂዱ የሚላችሁን አድርጉ። ለምን? ከራስ ፈቃድ ይልቅ የእናት አባትን ፈቃድ አስቀድም፣ እናትና አባትን አክብር ያለ አምላክ ድሮ በቃል ሲናገረው በነቢያት አድሮ ሲናገረው የኖረውን አሁን ሰው ሆኖ ሊተረጉመው ራሱ ሰርቶ ሊያሳይ ነው የመጣ። ስለዚህ ይሄ የሚያሳየው እንዲያውም ከራሱ ፈቃድ ይልቅ ከራሱ ጊዜ ይልቅ የእናቱን ፈቃድ የእናቱን ጊዜ እንዳስቀደመ ነው የሚያሳየው። ስለዚህ በጠየቀችው መሰረት አሁን እነሱን ሂዱ ባለቻቸው መሰረት ሄዱ። ምን ጊዜው ገና ነው እያልኳት ምን ማለቷ ነው? ምንም እንኳን በስጋ ልጇ ብሆን ፈጣሪዋ እኮ ነኝ አላለም። በቃ ከዚህ ላይ ምንም ምርጫ የለውም። አሁን የእሷን ፈቃድ መፈጸም ብቻ። ስለዚህ በአጭሩ ያለው ምንድን ምን አላችሁ ነው። በቃ ተጽዕኖ አድርጎበታል። ጥያቄዋ፣ ልመናዋ ከብዶታል በሰውነቱ። ስለዚህ ምን አላችሁ አለ። 6 ለመንጻት ስርዓት የቀረው 6 የድንጋይ ጋኖች ምን አላቸው በውስጥ? ምንም። ውሃ ሙሏቸው አለ። በውሃ ተሞሉ። ኬሚካል አልጨመረ፣ ሰከንድ አልወሰደ። ተቀየረ። ቢጠጣ የማያሰክር ጣዕሙ በቋንቋ የማይገለጥ መልካም ሆኖ ተቀየረ።
ተለወጠ። ሙሽሮቹም በደስታ ተዋጡ። እንዲያውም በአሳላፊ አይጠጣም፣ ክልክል ነው እንዳይሰክር፣ በኋላ ነው የጠጣው። እንዲያውም እሱ ጣዕሙን የመለየት አቅም ስላለው ስለማይጠጣ እንደው ሌሎቹ የሚያደርጉት መጀመሪያ መልካሙን ደህናውን ይሰጡና በኋላ ሰው ነርቡ ዘና ሲል አይደል እንደው በቃ ሸገግ ማለት ሲጀምር ያን ጊዜ መናኛውን ይሰጣሉ። አንተ ግን መጀመሪያ መናኛውን በኋላ ደግሞ አስደናቂውን እስኪል ድረስ ነው የደረሰው። እና አሁን ዋናው ትልቁ ነገር የድንግል ማርያም ጥያቄ ተመልሷል አልተመለሰም? ባይመለስ ኖሮ አዎ። ግን አሁን እዚህ ላይ የሚያሳየው ምንድነው? አድራጊ እሱ ደግሞ ያን እንዲያደርግ ደግሞ ለማኝ እሷ አይደለው። እና ለዚህ ለቃና ዘገሊላ ውሃ ወይን መሆን ምክንያት እሷ ናት። እና እኔ አደረግኩ እኮ አላለችም እሷ፣ ላድርግም አላለችም፣ እባክህ አድርግ ነው ያለችው። እና ይልቅ ባይሆን ያየሁት አንቺ ሴት አላት። አንቺ ሴት ከአንቺ ጋር ምን አለኝ አላት። ምትለዋንም አይቻለሁኝ። በቃ ከእሷ ጋር የእሷን ጥያቄ ላለመቀበል ምንም እሱ ከእሷ ጋር ምንም ነገር ግንኙነት እንደሌለው ተደርጎ የተቀረበ ይመስለኛል። ከአንቺ ጋር ምን አለኝ፣ አንደኛ አንቺ ሴት የሚለውን ብናየው አንቺ ሴት የሚልበት ምክንያት እናቱን እማዬ፣ እናንዬ፣ ሌላም በባህሉ በእናት የክብር ስም መጥራት ጠፍቶት ሳይሆን አንቺ ሴት ያለበት ምክንያት አለው። ያን ጊዜ ክፉ መንፈስ ዲያብሎስ አዳምና ሔዋንን ካሳታቸው፣ በኃጢአት ከጣላቸው፣ ከእግዚአብሔር ከለያቸው በኋላ እግዚአብሔር አዘነ፣ አዳምንም ረገመ፣ ሔዋንንም እንደዚሁ፣ ዲያብሎስንም እንደዚሁ። ግን ዲያብሎስን ሲረግመው እዚያ ዘፍጥረት 3 ላይ እንደሚናገረው አንድ የአዳም ተስፋ ቃል ነበር። እሱ ምንድን ነው? እንግዲህ ከዛሬ ጀምሮ አለ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነት ሆነ። ከሴቷ የሚገኘው ዘር ራስህን ይቀጠቅጣል፣ አንተም እየተከተልክ ሰኮናውን እና ከሴቷ የሚገኘው ዘር ራስህን ይቀጠቅጣል ሲል አዳም ተስፋውን ሰነቀው። ጠላት ዲያብሎስ ራስ ይቀጠቀጣል፣ ወደ ቀደም ክብሬ ወደ እግዚአብሔር ልጅነቴ እመለሳለሁ የሚለውን ተስፋ ለልጆቹ አወረሰ። እነዚያ ለነዚያ ደረሰ እስከነ ኢሳይያስ ድረስ። ከዚያ በኋላ ድንግል ተወልዳለች፣ ወንድ ልጅም ትጸንሳለች፣ ስሙንም አማኑኤል ትለዋለች። እነዚህ እንዲያውም ኢሳይያስ 53 ገና ሳይሞት መከራ ሳይቀበል እንደተቀበል እንደሞተ በሱ ሞት ዓለም እንዳዳነ አድርገው መናገር ጀምሮ ሰዓቱ ሲደርስ ሰው ሆነ የኛ ጌታ። እና አሁን አንቺ ሴት ያለበት ምክንያት ያን ጊዜ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ያለው ያቺ ሴት ድንግል ማርያም መሆኗን እየተናገረ ነው ጌታ። ያቺ ኦሪት ዘፍጥረት ላይ በአንተና በሴቲቱ የተባለችው ሴት ሔዋን አይደለችም፣ የሔዋን ልጅ ድንግል ማርያም መሆኗን እየተናገረ ነው ጌታ። እዚያም ዮሐንስ 19 ደግሞ መስቀል ስር ሆነው ሳለ ዮሐንስን እና እሷን አደራ እንትን ሲል አንቺ ሴት የሚልበት ምክንያት ያቺ ትንቢት የተነገረላት ሴት ድንግል ማርያም መሆኗን እየገለጠ ነው፣ እየተረጎመ ነው። ሌላው ከአንቺ ጋር ምን አለኝ፣ ይሄ የእስራኤል ቋንቋ ነው። እንደኛ የቋንቋ ባህል በእነሱም ለምሳሌ አንደኛ ነገሥት ምዕራፍ 17 ቁጥር 18 አካባቢ ነው። ነቢዩ ኤልያስ ወደ አንድ ልጅ ብቻ ወዳላት ድሃ ሴት ይገባል። ምግብ ፍለጋ ነው ይገባል። አሁን ሲገባ በጣም የሚገርም ነገር ነው። ልጁ ሞተ። ልጁ ሲሞት ምንድን ነው ያለች? የእግዚአብሔር ሰው ነቢዩ ኤልያስ ወይ ምን ነው ከአንተ ጋር ምን አለኝ? አንተ ስትገባ ልጅ ሞተብኝ። ምን አስቀየምኩህ? ምን ነገር ይዘህብኛል? እኔ ወድሃለሁ እኮ አባቴ ነህ እኮ ነቢዬ ነህ እኮ እና ምን አለ በመካከላችን እንደገባ እኮ ነው ልጅ የሞተ። ምክንያቱም ብዙ ጊዜ ከጥላቻና ከኃጢአት ጋር ነው የሚያያይዙት። የእስራኤልና የእኛ ባህል በአንድ ሰው ላይ አንድ ነገር መጥፎ ነገር ከሆነ ወዲያውኑ ከኃጢአት ጋር ከምን ጋር ከጠብ ጋር ነው የሚያያይዙት። እና ከአንተ ጋር ምን አለኝ አለችው። ከአንተ ጋር ምን አለኝ ማለት አሁን ነቢዩ ኤልያስ ከቤቴ ምን ልታደርግ መጣህ? ምን ግንኙነት አለን ከአንተ ጋር? ይኸው እንደመጣህ ልጅ ሞተ ማለት አይደለም። ከአንተ ጋር እኮ ምንም የለኝም። ምን አጠፋው? ምን አድርጌ ነው ልጅ ሞተ?
አረ ካንቺ ጋር ምንም የለኝም የእግዚአብሔር ስራ ነው ብሎ እሱን በስመ እግዚአብሔር ከሞት አስነሳው ነው የሚለን መጽሐፍ ቅዱስ። እና ስለዚህ ካንቺ ጋር ምን አለኝ የሚለው የምትይኝን ለማድረግ እኮ ፈቃደኛ ነኝ፣ እናትና አባትን አክብር ብዬ በነቢያቱ ስናገር የኖርኩ አሁን ልተረጉም ራሴ አራያ ምሳሌ ሆኜ ላሳይ የመጣሁ ነኝ። የምታዥኝን የምትይኝን ነገር ለማድረግ ምንም በመካከላችን ግጭት የለም፣ ነገር የለም፣ ግን ጊዜ ገና ነው። አባባሉ ይሄ ነው። ግን ምንም ይሁን ምን ግን በቃ ፈቃዷን ፈጸመላት። በነገራችን ላይ ይሄ የቀራንዮ ደም ምሳሌ ነው። የቃና ዘገሊላ ውሃ ወይን መሆን የቀራንዮ ደም ምሳሌ ነው። ለምሳሌ ሙሽሮቹ የገነት ሙሽሮች አዳምና ሔዋን ናቸው። ታዳሚዎቹ ያን ጊዜ የነበሩት ታዳሚዎች የአዳም ዘሮች ናቸው። አሁን የወይን ጠጁ ተቋረጠ ማለት በአዳም እና በእግዚአብሔር መካከል የነበረው ግንኙነት ተቋረጠ፣ ፍቅሩም ተቋረጠ፣ አምልኮ ተቋረጠ። በጣም ከባድ ነው የነበረው። እነሱም በኃጢአታቸው አፈሩ። እሱም ሔዋንን ሳይራቁታሉ እሷም ሳይራቁት አፈሩ። በኋላ ግን ይሄ ኀፍረት እንዲወገድ ወደ ቀደመ ክብራቸው እንዲመለስ ምክንያት ሆና የተገኘች ድንግል ማርያም ናት። ደግሞ ሁሉም ትተው ሲሸሹ አልተለየችም። እዚያው ደሙ እየፈሰሰ ወይን ያሰፌስህ ልበሰ ወይን የተባለ የክርስቶስ ደም መለኮት የተዋሃደው ደም የሰው ልጆችን ሁሉ ያስደስታል ማለት ያ በቀራንዮ የፈሰሰው ደም ለሚያምኑበት አስደሳች ነው። ምክንያቱም ጠላት ዲያብሎስን የሚያስወግድ ራሱን የሚቀጠቅጥ ከኃጢአት የሚለይ ከዘላለም ሞት የሚያድን ለዘላለም ሕይወት ለዘላለም ክብር የሚያበቃ ለዓለመ ገነት ለመንግሥተ ሰማያት የሚያበቃ ወይን ነው የክርስቶስ ደም። ወይን ያሰፌስህ ልበሰው። ስለዚህ ለቃና ዘገሊላው ለቀራንዮ ወይን ለተባለ ደሙ ምክንያት ድንግል ማርያም ናት። ለቃና ዘገሊላውም ኀፍረት መወገድ ምክንያት ድንግል ማርያም ናት። አድራጊ እሱ ነው፣ ምክንያት እሷ ናት። እና ቅዱሳን ምክንያቶች እንጂ አድራጊዎች አይደለም። ማድረግ የእሱ ብቻ ነው። ኃጢአትን ማስተስረይ የእሱ ብቻ ነው። ዙሪያ ጥምጥም ምን አዞረኝ ቀጥታ እሱን ማግኘት ስችል ነው አንዱ ቃሌ የነበረው። በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ .com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ .comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ .com። ዙሪያ ጥምጥም ምን አዞረኝ ቀጥታ እሱን ማግኘት ስችል ነው አንዱ ቃሌ የነበረው። ታዲያ ዙሪያውን ከግድግዳ ጋር ስላተር በሩን ትቼ ዙሪያ ጥምጥም ምን አዞረኝ እኮ አሁን የሌሎችን ምልጃ አልፈልግም ነው አይደል? እሱ ለምን ይማልዳል ታዲያ? አሁን ለምሳሌ ኢየሱስ ክርስቶስ በዮሐንስ 14 ላይ መንገድም እውነትም ሕይወትም እኔ ነኝ ብሏል። በእኔ በርነት ነው ወደ አብ የምትገቡ ብሏል። ያለ እኔ በርነት ምንም አብንም መንፈስ ቅዱስንም የምትፈልጉትን ነገር አታገኙም ብሏል። እኔ የበጎች በር ነኝ፣ በመስኮት በሌላ ጓዳ የሚገባ ሌባ ወንበዴ ነው ይላል። ይህን ያለው ምን ለማለት ነው? ይህን ያለው የቅዱሳንን ምልጃ ለመቃወም ከሆነ ማለት ያለበት አሁን የምትለው ሰው ማለት ያለበት በሉ ጌታ መንገድም እውነትም ሕይወትም እኔ ነኝ ብሏል። አሁን ወደ አብ መግቢያ በሩ እኔ ነኝ ብሏል። የበጎች በር እኔ ነኝ፣ ከእኔ በርነት በቀር ወደ አብ የሚገባ የለም። በሌላ በርነት የሚገባ ሌባ ወንበዴም
አመፀኛም ነው የሚለውን ለቅዱሳን ምልጃ ከሆነ እሱ ለምን ይማልዳል? ማለት የነበረበት ኑ ወደዚህ ኑ ብሎ ይኮለኮላሉ፣ ይመጣሉ አይደለ? በሉ ቃሉ እንደዚህ ብሏል፣ 2ም 3ም ሆናችሁ ስሜን ስትጠሩ በመካከላችሁ ነኝ ብሏል። በሰማይና በምድር ምሉ የሆነ ጌታ ነው። ስለዚህ የምትፈልጉትን ንገሩት ብሎ ለምን ቁጭ አይልም? ግን ያን ካለ በኋላ ጌታው ይሄን አድርግላቸው፣ ይህን ስጣቸው፣ ከዚህ መከራ ሰውራቸው፣ እንደዚህ አድርጋቸው። ይሄ እኮ ምልጃ ነው አይደል እንዴ? ያን ማድረጉ ደግሞ መልካም ነው። ምክንያቱም አንዳችን ለአንዳችን እንድንጸልይ እንድንማልድ ያዘዘን እሱ ነው። እንዲያውም እሱን ስሙት ብሏል አይደል? እሱን ስሙት። በዚህ እነሱንም አይቻለሁኝ እዚህ ማቴዎስ 3 ላይ በዮርዳኖስ አብ በደመና ጮኸ እሱን ስሙት ብሏል። ደስ የምሰኝበት የምወደው ልጅ እሱን ስሙት። በደብረ ታቦርም ደግሞታል። እሱን ስሙት። እንዲያውም እሱን ስሙት የሚለው ቃል የተጨመረው እንትን ላይ ነው፣ ደብረ ታቦር ላይ ነው። ያ ደስ የምሰኝበት የምወደው ልጅ ይሄ ነው ያለው እና እሱን ስሙት ነው። እሱ እኮ ያለን አርአያ ሆኖ ከማሳየት ጋር እኔ እናንተ አንድ እንደሆን እነሱም አንድ እንዲሆኑ በስምህ ቀድሳቸው። ራሱ ለኃጢአት ስርየት ለእኛ ቢሆንም ደግሞ ምሳሌነቱም እኮ አለ። ከምሳሌነት ጋር አዘዘን ቃሉ አንዳችን ለአንዳችን እንድንማልድ። እንዲያውም ጢሞቴዎስ 2 ላይ እንደሚለው እኮ እግዚአብሔርን በመምሰል ጸጥና ዝግ ብለን በጭምትነት በሰላም እንድንኖር አለ። ከሁሉም በፊት የማዛችሁ አንዳችሁ ለአንዳችሁ እንድትጸልዩ ነው። ስለ ለምሳሌ በዘመኑ ስለ ነገሥታቱ ማለት አሁን ስለ ዓለም መሪዎች ማለት ስለ መሪዎች፣ ስለ መንፈሳዊ መሪዎች፣ ስለ ስጋዊ መሪዎች እና ስለ ሰዎች ሁሉ እንድትማልዱ እንድትጸልዩ ከሁሉም በፊት የማዛችሁ ይሄን ነው ይላል። በመንፈስ ቅዱስ የተቃኘ መንፈስ ቅዱስ በውስጡ የሆነ ቅዱስ ጳውሎስ ጢሞቴዎስ 2 ላይ ከሁሉም በፊት ነው የሚለው እግዚአብሔርን በመምሰልና ጸጥና ዝግ ብለን በሰላም እንድንኖር። ምክንያቱም እግዚአብሔር ፍቅር ነው፣ እግዚአብሔር ሰላም ነው። ስለዚህ ፍቅር የሆነ እግዚአብሔርን መስለን አባታችን መስለን እንድንኖር ጸጥና ዝግ ብለን ያለ ግጭት በሰላም እንድንኖር አንዳችን ለአንዳችን እንማልድ። እንዲያውም ቅዱስ ጳውሎስ ስለ እኔ ማልዱ እያለው እኮ ነው። የቆሮንቶስንም በለው የምንም በለው ክርስቲያኖችን ስለ ወንጌል አገልግሎት ስመላለስ እግሬን እንቅፋት እንትን እንዳይለው አንደበቴን እንድሲለው 2 አፍ ሰይፍ እንዲያደርገው ስለ እኔ ጸልዩ ይላል እና ዋናው ነገር መድኃኔ ዓለም ኢየሱስ ክርስቶስ ይሄን የምልጃ ትእዛዝ እኛን ያዘዘበት ምክንያት እሱ ሰርቶ ከማሳየት ጋር ያዘዘበት ምክንያት እርስ በርሳችን እንድንተሳሰብለት እንጂ ከኛ ማለት ከሱ ድንግል ማርያም ቀርባን ወይም ደግሞ ከሱ ቅዱስ ሚካኤል ቅዱሳን መላእክት ቀርበውን ከሱ ሌሎች ቅዱሳን ቀርበውን ከሱ የቀረበን ምንም የለም። እሱ እኮ ራሳችን ነው። እኛ አካሎቹ ነን። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁንም። በውስጣችን እኮ ያለው እግዚአብሔር መንፈስ ቅዱስ ነው። እኛ እኮ የመንፈስ ቅዱስ ቤተ መቅደሶች ነን። በውስጣችን ያለ ሥጋ ቅድም እንዳልከው ሥጋ ወደሙን ስንቀበል ለምሳሌ እሱ ከኛ ጋር እኛም ከሱ ጋር ተዋህደን እንደምንኖር በረድኤት እንደምንኖር ነው አይደለ? የሚነግረን እሱ ነው። ከሱ የቀረበ ምንም የለም። ሰው ሆኖ ከሞተልን ሰው ሆኖ መከራ ከተቀበለልን የበለጠ የቀረበን የለም። ሌላው ከሱ ግን አንዳችን ለአንዳችን ቅዱሳን አንዳቸው ለአንዳቸው አንዳችን ለአንዳችን እንድንማልድ ያደረገበት የምልጃን ስርዓት ያስቀመጠበት ምክንያት እርስ በርሳችን እንድንተሳሰብ ነው። ለምሳሌ እኔ አሁን አሜሪካ ሄዳለሁ፣ አንተ እዚህ ነው ያለ። እዚያ ሆኜ ቤቴን ዘግቼ ስለ አንተ ምጸልይ ከሆነ አንተም እዚህ ሆነህ ስለ እኔ አገልግሎት ስለ እኔ ሁኔታ ምትጸልይ ምትማልድ ምትለምን ከሆነ ምን አለ ማለት ነው በመካከላችን? ንገረኝ። ፍቅር፣ መተሳሰብ፣ ፍቅር። ይህን ነው ማየት የሚፈልገው እሱ ማየት የሚፈልገው ይህን ነው። ቅዱሳን በሞተ ሥጋ ስለተለዩን ሕያዋን አይደሉም ማለት አይደለም፣ የሉም ማለት አይደለም።
ቤተ ክርስቲያን እንዲያውም እኮ ይገርማል፣ ሁለት አይነት ናት። የማትታየዋና የምትታየው እኛ ነን። የማይታዩት በአካለ ነፍስ በሱ ዙሪያ ያሉ ቅዱሳን ናቸው። ስለዚህ አሁን በእነሱና በእኛ መካከል ያለውን ፍቅር ሞተ ሥጋ ሊገድበው አይገባም። ፍቅራችን እንዳለ መሆኑንም መመስከሪያ መንገድ ነው እና የሆነ ሆኖ እርስ በርሳችን እንድንተሳሰብ በመተሳሰብ ፍቅርን ከኛ ለማየት ነው እንጂ የአንዱ ችግር የአንዱ ጠፍቶት አይደለም። ከዚህ ሁሉ ጋር የእነሱ ምልጃ ኃጢአት ወደሚሰረይበት ወደ እሱ ደም ማድረስ ነው። እሺ ቃለ ሕይወት ያሰማልኝ ብፁዕነቱ። የቀረ የሚሉት እንደው መጨረሻ እንደ ማሳረጊያም ካለ እንጂ በእኔ በኩል ያነሳዋቸውን ጥያቄዎች ያያዝኳቸውን ጨርሻለሁ። ግን የቀረ የሚሉኝ ስለ ምልጃም ካነሳ ነው። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተ ክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ። ግን የቀረ የሚሉኝ ስለ ምልጃም ካነሳ ነው። አዎ ያን ቅድም ያልከውን ነገር ቪዲዮ በእመቤታችን ዙሪያ ብቻ ሳይሆን ያየሁት አለ። አዎ ያየሁት ምንድነው? መንገድም እውነትም ሕይወትም እኔ ነኝ ብለዋል። በእኔ በርነት ነው ወደ አብ መግባት የሚቻለው ብለዋል። የበጎች በር እኔ ነኝ ብለዋል። ስለዚህ ሌላ አያስፈልገንም ነው አይደለ? የበጎች በር እኔ ነኝ ብለዋል። አባቱ ደግሞ እሱን ስሙት ብለዋል። እሱ ደግሞ በእኔ መኑ ትድናላችሁ ብለዋል ነው የሚለው። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እውነት ኦርቶዶክስንም ጭምር ከሆነ የሚለው ሰውየው ማለት ነው። እሱን የሚለው ከሆነ ይህን ያህል ዘመን ይህን ሳያውቅ በመኖሩ በእውነት እኔ በራሴ ያዝናለሁ። ምክንያቱም እኛ መንገድ ነበረብን ማለት ነው። እንደነዚህ አይነት ታላላቅ ሰዎች ይህን ሳያውቁ መኖር ድሮ ኦርቶዶክስ ከነበረ ማለት ነው። ድሮ ኦርቶዶክስ ባይሆንም በኢትዮጵያ ምድር ክርስቲያኑ ሆኖ እስከኖረ ድረስ የእኛን አስተምረው ማወቅ ነበረበት። ይህን ሳያውቅ መኖሩ በጣም እኔ በራሴ ነው የማዝነው። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የመዳን በር ሌላ በር አለ ብላ ታስተምራለች ወይ? ታምናለች ወይ? የመዳን መንገድ ሌላ አለ ብላ ታምናለች ወይ? ሌላ የበጎች በር ሌላ አለ ብላ ታምናለች ወይ? ይሄ ማለት እኮ ጢሞቴዎስ 2 ላይ ያለው ነው። አንድ እግዚአብሔር አለ አለ። በሰውና በእግዚአብሔር መካከል ደግሞ አንድ አለ። እሱም ሰው የሆነው አምላክ ስለ ሁላችን ቤዛ የሆነ ኢየሱስ ክርስቶስ ነው። አይደለም? ስለ ሁሉም ቤዛ የሆነ ኢየሱስ ክርስቶስ ነው። ምክንያቱም በእኛና በእግዚአብሔር መካከለኛ የሆነበት ምክንያት እግዚአብሔርም ነው ሰውም ነው። በሰውነቱ ከኛ ጋር ነው፣ በአምላክነቱ ደግሞ ከአባቱ ጋር ነው። ስለዚህ በመካከል ያለ እሱ ነው። እሱን አምነን ስንጠመቅ እንድናለን። ያመነ የተጠመቀ ይድናል፣ በእኔ የሚያምን የዘላለም ሕይወት አለው ነው የሚለው። በሱ አምነን በአብ በወልድ በመንፈስ ቅዱስ ተጠምቀን ሁለተኛ ከእግዚአብሔር ተወልደን መዳናችንን ነው የሚያሳየው ይሄ በርነት፣ ይሄ መንገድነት። ከዚህም ሁሉ ጋር ደግሞ ለምሳሌ ዮሐንስ 10ን ጠቅሰዋል። ዮሐንስ 10ን የጠቀሱት የበጎች በር እኔ ነኝ ነው የሚለው። ከኔ በርነት በቀር በሌላ በር በሌላ ጓዳ የሚገባ ሌባ፣ ወንበዴ፣ አመፀኛ ነው ይላል። ይህ ደግሞ ምንድነው? ከሱ በፊት የሚናገረው ለነገሩ አይሁድን አስመልክቶ ነው። ምክንያቱም እነሱ እኛ መግቢያ በራለን ብለዋል ፈሪሳውያን። መግቢያ በራችን የሙሴ ሕግ ነው፣ ከእግዚአብሔር ጋር መገናኛችን ታቦቱ ነው፣
ብለው የራሳቸው እሱን አንቀበልም ያሉበት ምክንያት እኮ የእኛ መንገድ አለን ብለው ነው። እናንተ በዚያ በተሰጣቸው ሕግም መግባት አትችሉም። በእናንተና በእግዚአብሔር መካከል መገናኛ ተብሎ የተሰጣችሁ ታቦቱም አያድናችሁም፣ በር አይሆናችሁም። የታቦቱንም ትርጉም የፈጸምኩ እኔ፣ የሕጉንም ትርጉም የፈጸምኩ እኔ። ያ ሕግና ያ ታቦት ቢያድናችሁም ኖሮ በር መንገድ ቢሆንባችሁ ኖሮ እኔ ሰው አልሆንም ነበር። ስለዚህ ከእኔ በርነት ውጭ ሌላ መግቢያ የላችሁም፣ በእኔ አምናችሁ ዳኑ ነው አንዱ ይሄ ነው። የፈሪሳውያንን አይሁድን በተመለከተ ነው። እኛ መንገድ አለን፣ የራሳችን መግቢያ አለን ባሉት ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ላይ ምንድን ነው? በሙሴ ሕግ ተሰጠናል፣ በክርስቶስ ግን ጸጋና እውነት ተሰጠን። ጸጋ ማለት ስጦታ ነው። ሕግማ ማዳን አልቻለ እነሱን በዋናነት። በሌላ በኩል ደግሞ የሐዋርያት ሥራ ምዕራፍ 5 ላይ ምን የሚል አለ? ሐዋርያት ተከሰው ነበር፣ ገማልያል በተባለ ዳኛ ፊት ቀርበው ነበር። ስለዚህ ምንድን ነው ያለ ያ ዳኛ? እናንተ በታሪክ እንደምታውቁት ከአሁን በፊት ይሁዳ ዘገሊላ የተባለ ሰው መሲሁ ነኝ ክርስቶስ ነኝ ብሎ ከ400 ሰዎች በላይ አሰልፎ ተነስቶ ነበረ። ከእግዚአብሔር ስላልሆነ ከራሱ ስለሆነ ጠፋ፣ ተከታዮችም ጠፉ። በኋላም ማነው አምጣልኝ ይሁዳ ዘገሊላ ቴዎዳስ ዘግብፅ፣ እሱ ደግሞ እንደዚሁ መሲሁ ክርስቶስ ነኝ ሲጠበቅ የነበረው ተስፋ እኔ ነኝ ብሎ መጥቶ ነበረ። ከእግዚአብሔር ስላልሆነ ከራሱ ስለሆነ እሱም ተከታዮችም ጠፉ። እነዚህም ሐዋርያት ከራሳቸው ከሆነ እንደነዚያ ይጠፋሉ። ከእግዚአብሔር ከሆኑ የእውነተኛው መሲህ አማኞችና ተከታዮች ከሆኑ ግን ልታጠፏቸው አትችሉም። እንዲያውም ከእግዚአብሔር ጋር ስትጣሉ እንዳትገኙ ለራሳቸው ተጠንቀቁ እና ከዚያም በፊት በርነን ብለው የተነሱ ነበሩ። ከዚያም በኋላ በርነን ብለው የሚነሱ እንደሚኖሩ ማቴዎስ 24 ላይ ይነግረናል። ክርስቶስነን ብለው የሚነሱ እና ያ ሁሉ ውሸት ነው። እውነተኛው እናንተን የተዋሃድኩት ሰው ሆኜ እናንተን በደም ያዳንኩት እኔ ብቻ ነኝ። ከእኔ በርነት ውጭ በር የሚባለው ሁሉ አያስገባችሁም። እንዲያውም አመፀኞች ወንበዴዎች ናቸው። እግዚአብሔር ለዓለም ያደረገውን አልተቀበሉም። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ አይደለም የሚለው? ለዓለም ነው የሰጠ ልጁን። ይህን አለመቀበል አመፅ ነው። ስለዚህ ክርስቶስንን ብለው የተነሱና የሚነሱ ስላሉ በርነን ብለው የሚነሱ ስላሉ ያ ውሸት እንደሆነ ለመግለጥ እንደገና አይሁድ ደግሞ ፈሪሳውያን ደግሞ በታቦት በርነት በሙሴ ሕግ በርነት እንገባለን አታስፈልገንም ስላሉ ያለ መግለጥ አዳኝ ሰው ሆኖ ያዳነ እሱ ብቻ መሆኑን መዳን በሱ ብቻ መሆኑን ከሰማይ በታች መዳን በሌላ በማንም እንደሌለ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንደሚለው ከሱ ስም ውጭ ሌላ ስም እንደሌለ አሁን እኮ ሰው ከሆነው አምላክ ከኢየሱስ ክርስቶስ ከሱ ስም ውጭ እኮ ሌላ ኃይል ያለው ስም የለም። ቅዱሳን መላእክት እኮ ኃይል የሚያደርጉት በዚህ ስም ነው። ቅዱሳን ሐዋርያት ታምራትን ያደረጉት ኃይል አግኝተው ዓለም እንድል ያደረጉት በዚህ ስም ነው። በአጠቃላይ ቤተ ክርስቲያን የኃይል ምንጯ ይሄ ስም ነው። ከዚህ ስም ውጭ የሆነ ነገር የለም። ድንግል ማርያምንም ያገኘናት በዚህ ስም ነው። ቅዱሳን መላእክት ያገኘናቸው በዚህ ስም ነው። ሐዋርያትን ያገኘናቸው በዚህ ስም ነው። ሰማዕታት ጻድቃንን ያገኘናቸው በዚህ ስም ነው። የአዲስ ኪዳን የሥጋው ደግሞ የክብር ዙፋን ታቦትን ያገኘነው በዚህ ስም ነው። የቅዱሳንን ስዕል ያገኘነው በዚህ ስም ነው። ቤተ ክርስቲያንን ያገኘናት በዚህ ስም ነው። አጽዋማት በዓላትን ያገኘነው በዚህ ስም ነው። ያለዚህ ስም ስያሜ ያለዚህ ስም ያገኘነው ነገር የለም። ያለዚህ ስም የምናገኘው ነገርም የኛ አይደለም። ስለዚህ አሁን ይሄ የሚናገረው ስለ ብቸኛ አዳኝነቱ ነው እንጂ እሱን ተክቶ አድናለሁ የሚል ውሸታም እንደሆነ እንጂ የቅዱሳንን ምልጃ ለመቃወም አይደለም። ይህን ያህል ግንብ ጋር ሲጋጭ ጓዳ ለጓዳ የሚያሰኝም አይደለም። እውነቱን ለመናገር ከሆነ ቤተ ክርስቲያኗ ሌላ የመዳን መንገድ ሌላ የመዳን በር አለ ብላም አታምንም። የቅዱሳን እርዳታቸው ምልጃቸው ወደ እውነተኛው ብቸኛ መንገድ ማድረስ ነው። መንገድ ሲጠፋ እባክህ መንገዱን አሳየኝ ይባላል። በባህል ብቸኛውን መንገድ ማሳየት ከድንግል ማርያም ጀምሮ ቅዱሳን ማለት ቅዱሳን ሁሉ ወንጌላ በዓለም ያሉ ሁሉ ያን መንገድ ማሳየት የመግቢያ በሩን ኢየሱስ ክርስቶስን ማሳየት ከዚያ ማድረስ እንጂ በር ነኝ ያለም የለም። በሱ ተክተው ደግሞ በሮቻችን እነገሌ ናቸው ያለም የለም። ቤተክርስቲያኗም ይሄን አታምንም።
እና እውነት ለራሱ ለዚህ ለኦርቶዶክስ ብሎ ወይም ብለው አድርገውት ከሆነ እንደገና ቢያዩት ጥሩ ነው። እንደገና ቢያዩት ጥሩ ነው። ምናልባት አንዳንድ ያላወቁ የወንጌሉን ቃል ያላነበቡ ባለማወቅ ምክንያት ልክ ቅዱሳንን እንደፈጠሯቸው አድርገው የሚያዩ ይኖራሉ። ለምሳሌ ቅዱስ ሚካኤልን እንደፈጠርከኝ አድርገህ እባክህ ጠብቀኝ የሚሉ ሊኖሩ ይችላሉ። ለምሳሌ እኔ አንዲት እናት ማውቃቸው ነበሩ በልጅነት እናቴ ልደታ እንደው እንደፈጠርሽ አድርገሽ ጠብቂኝ ልጆችንም ጠብቂልኝ የሚሉ። አሁን ይሄ አለማወቅ ነው እንጂ ድንግል ማርያም ፈጣሪ ነኝ ብላ የተናገረችበት ጊዜም የለም አትልምም። እኒያም እናት አውቀው አበላልጠው አይ መሲሁ ክርስቶስ ደግሞ ምንድን ነው የኔ ፈጣሪ ድንግል ማርያም ናት ብለውም አይደለም። እነዚህ አንዳንድ ምዕመናን ባለማወቅ የሚናገሯቸው ከወንጌሉ ቃል የወጡ ቃሎች አሉ። ግን እነዚያ ማለት ቤተክርስቲያኗን ይወክላሉ ማለት አይደለም፣ ግለሰቦች ናቸው። ደግሞ የነዚህን ጸሎት የነዚህን አለማወቅ ለማገዝ ነው እግዚአብሔር መንፈስ ቅዱስ በበዓለ ሃምሳ በእሳት አምሳል ከተገለጠበት ጊዜ ጀምሮ አብም ወልድም በሱ ህልዋን ሆነው ዛሬ ቤተክርስቲያንን ሲመራት ይህን ሁሉ በመሸፈን ነው እና ሮሜ 8 ላይ ምን እንደምንጸልይ አናውቅም አለ። ነገር ግን መንፈስ ቅዱስ ያግዘናል ማለት ያስተካክለዋል ማለት ነው። ስለዚህ የዋሃን እናቶቻችን የጸሎት ቋንቋ እሱ ያቃነዋል፣ እሱ ያስተካክለዋል። እንኳን መንፈስ ቅዱስ የአሜሪካን ኮምፒውተር ይሄው እንትኑን ይሄ ምንድነው አረፍተ ነገሩን ምኑን ቃሉን ተሳስተሃል እዚህ ላይ ተሳስተሃል ላርምልህ ወይ ኮምፒውተር እንኳን ያርማል፣ እንኳን እግዚአብሔር መንፈስ ቅዱስ። የነዚህ የዋሃንን ጸሎት እንደው ይገርማል። አትማረኝ ምን ብዬ ልጸልይ ቢል አንድ ሰው አንድ ተንኮለኛ አትማረኝ እያልክ ጸልይ ሊለው ይችላል። አትማረኝ 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 ብሎ ሊጸልይ ይችላል። ያ ሰው ግን አትማረኝ የሚለው ምን ለማለት ፈልጎ ነው? አትማረኝ የሚለው ማረኝ ለማለት ፈልጎ እንደሆነ የልብን ያውቃል እግዚአብሔር መንፈስ ቅዱስ። እግዚአብሔር መንፈስ ቅዱስ ልብን ነው እንጂ የሚያየው የቋንቋ ጥራትን አይደለም። እና ስለዚህ ቤተክርስቲያኗ የማትለውን ሌላ የመዳን መንገድ፣ ሌላ የመዳን በር፣ ሌላ የዘላለም ሕይወት በር አለ ብላ የምታምንም አይደለችም፣ የምታስተምርም አይደለችም። በዚህስ እግዚአብሔር ይመስገን ያውም ሲኖዶስ ለ1600 ዓመት ሙሉ ሳይኖር በሊቃውንቱ ብቻ በዚህ በአባቶቻችን ቅድም ባልነው የመከራ ጉዞ በዚህ ውስጥ ሳይቀላቀል ዶግማው ሳይቀላቀል አንድነቱ ሶስቱነቱ የሱ ብቸኛ የባህሪ አዳኝነቱ ተጠብቆ እስካሁን መቆየቱ እግዚአብሔር የተመሰገነ ይሁን በእውነቱ። እና ቤተክርስቲያኗን ከሆነ እንደዚህ መተቸቱ ጥሩ አይደለም። ግን ሌላም አለ የሱን በርነት የማያምኑ። ለዚያ ከሆነ እነሱ ይግለጥላቸው፣ የነሱን አይተው ደግሞ በመንገዱ ይመላለሱ፣ በበሩ ይግቡ። እና የሆነው እግዚአብሔር ይባርካችሁ ይባርከን። እንግዲህ እግዚአብሔር ስራችሁን ይባርክ። በእውነቱ ይህ አሁን የምታደርጉት ነገር የወንጌል አገልግሎት ነው። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። በዋጋ የሚለው በክርስቶስ የደም ዋጋነት ማለት ነው። ስለዚህ የክርስቶስ ናችሁ ማለት። ስለዚህ በስጋችሁ እግዚአብሔርን አክብሩ ነው የሚለው። በስጋ እግዚአብሔርን ማክበር አንዱ ይሄ ነው። እናንተም የእሱ ናችሁ፣ ይሄ ያላችሁ ሁሉ የእግዚአብሔር ነው አይደለም። ይሄ በስጋ ምክንያት የተገኘ ነው። ይሄ መቅረጫው፣ ግድግዳው፣ ስዕሉ እንትኑ ይሄ የሆነ ሁሉ እና በስጋችሁ እግዚአብሔርን አክብሩ። በጉልበታችሁ፣ በእውቀታችሁ፣ በጊዜያችሁ እግዚአብሔር በሰጣችሁ በዚህ ጥበብ የእሱን ቸርነት የእሱን አዳኝነት አሁን ስንለው የነበረውን ሁሉ ምንነጋገረው ይችን መንፈስ ቅዱስ የሰጠንን ይችን የማያውቁ እንዲያውቁልን፣ በተሳሳተ መንገድ የሄዱ ደግሞ እንዲረዱልን፣ ሁሉንም ደግሞ የምንወዳቸው እንደሆነ እንዲረዱልን፣ እውነተኛ ክርስትና ማለት ፍቅር መሆኑን እንዲያውቁልን ብቻ። አሁን ዋናው ነገር እኛ አሁን እስካሁን ያሳለፍነው ጊዜ መንፈስ ቅዱስ የሚደሰትበት፣ እግዚአብሔር የሚከብርበት፣ ክርስትና የበለጠ የሚጎላበት፣ እናንተም የምትባረኩበት ነገር ነው። ስለዚህ ይሄን ለማድረግ የእናንተ ፈቃድ ያስፈልጋል። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ ያለ ጌታ በነፃ ፈቃዳችን አይገባም። ግን ነፃ ፈቃዳችሁን ሰጥታችሁት ልባችሁ ከፍታችሁ በዚህ ቦታ በስራ ቦታችሁ የእሱን ክብር የእሱን አዳኝነት መግለጥ መታደለው እና ወደፊትም
ጉልበታችሁ፣ ጊዜያችሁ፣ እውቀታችሁ ይሄው ስራችሁ እሱ የሰጣችሁ ስራችሁ የናንተ የሆነው ሁሉ የሱ ክብር መገለጫ ይሁን። እስከ መጨረሻው ድረስ ይባርካችሁ፣ አገራችንም ይባርክልን። ይሄ ያለውን ውጥንቅጥ ነገር ሁሉ አስወግዶ እግዚአብሔር ኢትዮጵያን በህብረት በፍቅር በአንድነት በሰላም አንድ ሆና ያሳየን፣ የቸርነቱን ስራ ይስራልን። ይሄ ያሳለፍነው የፈተና ዘመን በሙሉ ትምህርት እንዲሆነን ልብ ይስጠን። የመሪዎችን የፖለቲከኞችን የእኛን የካህናቱን ብዙዎቻችን አሁን ባለመብሰል ምክንያት የማይጠፋውን ሁለተኛ የተወለድንበትን የማይጠፋውን ዘርትተን ይህን የሚጠፋውን ትርኪ ምርኪ የስጋን ነገር እያስቀደም ተሞኝተናል። ይህን ሁሉ አይተን ይህን ጠፊውን ትተን የማይጠፋው የምናስቀድምበትን መንፈስ እንዲሰጠን እግዚአብሔር እንግዲህ ፈቃዱ ይሁን። እግዚአብሔር ይባርካችሁ። ለዛሬው እዚህ ላይ ይበቃኛል። እሺ፣ በጣም ነው ያው ትልቅ ሰው አይመሰገንም ደስታን ይገለጻል እንጂ ይባላል። ስለተገኙ በእግረኛው ስቱዲዮ በጣም እጅግ ደስ ብሎናል። ቡራኬው አይለየን። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ደግሞ በህይወት ውጣ ውረድ ውስጥ አንዳች የተጎዳችሁበትም ነገር ካለ እግረኛው ስቱዲዮ ከስነ ልቦና ባለሙያዎች ጋር ሆኖ እናንተ የምትመከሩበት ታሪካችሁ ደግሞ ሌሎችንም የሚያስተምሩበት ካልሆነም እናንተ ብቻ የምትታገዙበትን መንገድ እያመቻቸ ነው። ከስር ባለው ስልክ አገኙን። ምርትና አገልግሎትም ካለ ለማስተዋወቅ ይሄ ስልክ ይሰራል። እግረኛው ፖድካስትን ከስር ኮመንትና ኮሚኒቲ ላይ አድርገናል። እሱንም በእግረኛው ሚዲያ አምሳሌ ይዩልን። ሼር ሰብስክራይቡንም አትርሱን። እንደ ውለታም ይቆጥረዋል። እሱን ተክለ ሃይማኖት አዳነ ነበርኩ።